ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ ሰብአዊ ክብር የዘውትር ትኩረታችን ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.riyot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.riyot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ። ሰላም ክቡራትና ክቡራን፣ እንዴት ናችሁ? ይህ ርዕዮት ሚዲያ ነው። አብራችሁን ስላላችሁ እናመሰግናለን። ዝግጅታችንን ስንጀምር ከሁሉ አስቀድሞ ሁሌ እንደምናሳስበው ላይክ በማድረግ ጀምሩ። ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምትከታተሉ ብዙዎች መሆናችሁን አውቀናል። ያው በተደጋጋሚ ነግረናችኋል። የርዕዮትን የሰብስክሪፕሽን መጠን በአጭር ጊዜ በከፍተኛ መጠን ለማሳደግ እንዲቻል ሁላችሁም ሰብስክራይብ አድርጉ። ስለ ቻናላችን ለሌሎች ተናገሩ። ዝግጅቶቻችን እንደሚደርሱበት መጠን የሰብስክሪፕሽን መጠኑም እንዲያድግ ተባበሩ። ላይክ ማድረጋችሁ ለሌሎች መሰል ፍላጎት ላላቸው እንደመጠቆም ነው። ስለዚህ ሳታክቱ ላይክ አድርጉ። ከእናንተ የሚጠይቀው ምንም ወጪ የለም። በርዕዮት በርካታ ስርጭቶችን ተከታትላችኋል እና ደግሞ ርዕዮት የበለጠ እንዲጠናከር ድጋፍ ማድረግ ከፈልጋችሁ በ202-415-8418 ላይ በዜልና በካሻፕ እንዲሁም ርዕዮት inc@gmail.com ደግሞ በፔፓል በኩል ድጋፍ የምታደርጉበት አድራሻ ነው። ያንን መጠቀም አትርሱ። በመላ ዓለም ያላችሁ ርዕዮታውያን ይህን ታደርጉ ዘንድ እንጠይቃለን። በዛሬ ዝግጅታችን በርዕሳችን ላይ የጠቆምናቸው በትግራይ ውስጥ እየተከሰቱ ያሉ በአንድምታቸው ግን በመላ ኢትዮጵያም ሆነ በቀጣናው የሆኑ ጉዳዮችን እናነሳለን። ከዛም ተሻግሮ ደግሞ ከሻዕቢያ በኩል አሁን በትግራይ ውስጥ ተደረገ ያለውን ነገር ህወሓት በትግራይ ውስጥ ያለውን አጠቃላይ የህይወት ሂደት ለመቆጣጠር ስቲል እያደረገ ያለውን እንቅስቃሴ እና በአብይ አህመድ በኩልም እየታዩ ያሉ እንቅስቃሴዎች አሉ። እነሱን ሁሉ አንስተን በአንድ ላይ ደምረን እንመለከታቸዋለን። በዛሬ ዝግጅታችን ተካፋዮች የሚሆኑት አንደኛው ፕሮፌሰር ጌታቸው አሰፋ ነው። እሱ ያው ርዕዮታዊ ነው። ብዙ ጊዜ እዚህ መጥቶ ሀሳቡን አቅርቧል፣ አካፍሏል። የዩኤምዲ ሚዲያ መስራች ነው። በተጨማሪም በአርኪቴክቸር ዲዛይን የጥናት መስክ ላይ እያስተማረ ያለ ነው። ፕሮፌሰር ጌታቸው አሰፋን በጣም አመሰግናለሁ። አስራት ጽዮን አብርሃም ደግሞ ሌላኛው ነው። ለመጀመሪያ ጊዜ ነው በዚህ ርዕዮት ሀሳቡን ሊያቀርብ ሲከሰት ቆየት ብሎ ከዓመታት በፊት በእርግጥ ርዕዮት ላይ እንዲካፈል ጋብዘነው ሁኔታዎች ስላልተመቻቹ አልተቻለም ነበር። ዛሬ በምናነሳቸው ጉዳዮች ላይ እስከቻለ ድረስ ይካፈላል። እንግዲህ ያው ኢትዮጵያ ስላለ ማለት ነው። በጣም አመሰግናለሁ። አስራት እንግዳ ስለሆነ በሱ ልጀምርና የጻፍካቸው መጽሐፍትም አሉ። እነሱንም ለርዕዮታውያን አስተዋውቅልን። ሁልጊዜ አዲስ ሰው ወደዚህ ሲመጣ 2-3 ደቂቃ ወስዶ ስለ ራሱ እንዲናገር እናደርጋለን እና እስቲ እሱን በማድረግ እንጀምር። ያው ታሪክንም እየቀዳን ስላለ አስራት ጽዮን አብርሃም ምን ጽፏል፣ ምን አድርጓል የሚለውን በአጭሩ እስቲ ንገረን። አመሰግናለሁ ቴዲ። አስራት አብርሃም ነው የምባለው። ከዚህ በፊትም በፖለቲካውም አረና ውስጥ መስራች ነበርኩኝ። ከዛ ስራ አስፈጻሚ ሆኜም ሰርቻለሁ። ከዛ በኋላ መጽሐፍቶች አሉኝ። ከሀገር በስተጀርባ የሚል መጽሐፍ አለ ስለ ኢትዮ ኤርትራ የሚያወራ። ከዛ መለስና ግብጽ፣ ጎበዝ ተማሪ የመሆን ሚስጥር፣ የህገ መንግስቱ ፈረሰኞች፣ ፍኖተ ቃየል፣ ስውር ሸረረቢ፣ ምልሰት አዳቦ የሚል ደግሞ አሁን አለ ገና ያልታተመ የመሳሰሉ መጽሐፍቶች አሉኝ። ያው በፊት በፓርቲ መሳተፍ ነበረ። በአሁኑ ጊዜ ግን ሙሉ ጊዜ ጸሐፊ ሆኜ እየሰራሁ ነው የምገኘው።
በጣም አመሰግናለሁ። መልሰት አደቦ አሁን ሲተዋወቅ ተመልክቻለሁ። ሰዎችም ፕሪ ኦርደር እንዲያደርጉ አስቀድመው የመጽሐፉን ዋጋ አስገብተው ከዛ መጽሐፉ እንዲታተም እንዲያስችሉ ስትጠይቅ አይቻለሁ። እሱም በተመለከተ እስቲ ትንሽ ንገረን። ወደ ዝግጅታችን ከሄዳችን በፊት ምን መሰለህ አሁን በአማርኛ መጽሐፍ ስትጽፍ አንባቢውም ሰፊ ስለሆነ ራሱ ይችላል ማለት የታተመበትም ወጪ ይሸፍናል። ተሽጦም ያው ተወሰነ ነገር አለው። በትግርኛ ሰውም ጥቂት ነው የሚያነበው ነው በጣም ጥቂት ነው። ስለዚህ የግድ ነው በስፖንሰር ነው የሚታተመው እና ለዛ ነው ስፖንሰር እያሰባሰብን ነው ያለነው። በሚቀጥሉት 2 ወራት ውስጥ ወደ ገበያ ይወጣል ብለን እናስባለን። በጣም ጥሩ ስልት ነው እሱ። በነገራችን ላይ በአማርኛ የሚጻፉ መጽሐፍትም አንተ ያረከውን ሲያደርጉ ተመልክቻለሁ። በጣም ውጤታማ መንገድ ነው። ምንም የሚያሳቀቅ ነገር የለም ልልህ ነው። በጣም አመሰግናለሁ። ኤኒዌይስ ለኢንትሮዳክሽኑ ራስህን ስላስተዋወቅበት መንገድ ፕሮፌሰር ጌታቸው አሰፋ እንኳን መጣህ። እስቲ አንተም ሰላም ታቅርብና ወደ ዛሬ ጉዳያችን እንሻገር። መልካም ቴዲ፣ አመሰግናለሁ። እንኳን ተገናኘን። አስራት እንኳን በዚህ መድረክ ደግሞ ተገናኘን። እኔም አመሰግናለሁ ፕሮፌሰር፣ እዚህ ላየሁ በጣም ደስ ብሎኛል። እና ርዕዮታውያን ዜና እናመሰግናለን። እንግዲህ ተከታተሉን። ያው መልኮሻ የሚሆኑ ሀሳቦች እናነሳለን ብዬ ተስፋ አደርጋለሁ። አመሰግናለሁ። እንደዛ እናደርጋለን። ስለዚህ እንግዲህ አይ ቲንክ እዚህ አሜሪካና ካናዳ ድረስ እየተሰማ ያለ የሌሊት ወፍ ስላለ በአንተ በኩል በማትናገርበት ጊዜ ሚውት አድርግልን አስራት። እሺ፣ በጣም አመሰግናለሁ። ወደ ዝግጅታችን እንሻገር። ያው እንደ አመሻሽ ስለሆነ ኢትዮጵያ የሚጠበቅ ነው። ምንም እንዲሁ ተከታታዮቻችን እንዳይረበሹ ማለት ብቻ ነው። በጣም አመሰግናለሁ። ወደ ዝግጅታችን ተሻገረን። አብራችሁ መልካም። እንግዲህ ዛሬ በተለያዩ ቀጣናዊ አገራዊና ክልላዊ ጉዳዮችን እንነጋገራለን ብለናል እና በሻዕቢያ የተጧጧፈ ዝግጅትና እዛ አካባቢ ሊከሰት በሚያሰጋው ጦርነት እንጀምራለን። ከዛ የደብረጽዮን ህወሓት በአጠቃላይ ትግራይ ውስጥ ያሉትን ተቋማት ለመቆጣጠር እና የትግራይን ፖለቲካ እንዲሁም ሀብት ለመቆጣጠር እያደረገ ያለው ጥረትና ያስከተለው ተቃውሞን በተመለከተም እንደዚሁ እናወራለን እና ቀጥሎ ደግሞ ኦፍኮርስ የአቶ ጌታቸው ረዳን ፓርቲ መፈጠርና ሊኖረው የሚችለውን አንድምታ ከዛ ጋር አስተሳስረን እንነጋገራለን። አሳች ጉዳዮች የተያያዙ ናቸው። መጀመሪያ በሻዕቢያ እጆች እንጀምር። ሁለት ነገር ላንሳ ይሄንን ስናነሳ፣ በአንድ በኩል በሻዕቢያ በኩል ከትግራይ ውስጥ ካለው ህወሓት ጋር እየተደረገ ያለ የፕሮፓጋንዳ ስነት ስላለ፣ በሌላ በኩል በበርካታ የዲፕሎማቲክ ኮሪዶሮችና የመገናኛ ብዙሃን እየተዘገበ ያለ የሁለቱም ወገኖች የጦርነት ዝግጅት አለ። ሶስተኛ የወጣ የአብን መግለጫ አለ እና ያው አብን በብልጽግና ስር ከገባ ስለቆየ በብልጽግና በከረር ያሉ አቋሞቹን በአብን በኩል እንደሚናገር በትግራይ ጦርነትም ወቅት ተመልክተናል። አሁንም ያንን እያደረገ ነው እና ኤርትራን አገርነት አልቀበልም፣ ኢትዮጵያ የባህር በር የማግኘት መብት አላት ብሎ መግለጫ አውጥቶ ይሄም እንደ አንድ ጦርነቱ ሊፈነዳ የመሆኑ በጣም አሳሳቢ የፕሮፓጋንዳ ዝግጅት ወይም መደላደል ተደርጎ ተወስዷል። ሁለታችሁንም በቀደሙት 2 ሳምንታት በዚህ ጉዳይ ላይ ስላላዋራኋችሁ በአደባባይ ማለት ነው፣ እስቲ ሀሳቦቻችሁን አጠቃላይ ትዝብታችሁን ንገሩኝ። አሁን ባለው ደረጃ ቀውሱ ምን ደረጃ ላይ ይገኛል? ያው የፖለቲካና የደህንነት ቀውስ በተለያየ ደረጃ ስለሚለካ ምን ደረጃ ላይ ይገኛል? ምንድነው የምትመለከቱት? አስራት ካንተ ልጀምር። እኔ ምን ያለው መሰለ የትግራይ ፖለቲካ ሳየው አሁን ባለው አሰላለፍ ለሁለት የተከፈለ መስሎ ነው የሚታየኝ። አንደኛው ኮር የሚባለው ደብረጽዮን ህወሓት ወደ ሻዕቢያ ያዘነበለ ይመስላል። እንግዲህ ይመስላል የምንለው ይፋ የሆነ መግለጫ የለም፣ ግን ኦልሬዲ በኤርትራና በኢትዮጵያ መካከል ያለውን የአሰላለፍ ጉዳይ የትግራይን ፖለቲካ ለሁለት የከፈለው መስሎ ነው የሚታየኝ። ወደ ኢትዮጵያና ወደ ኤርትራ ስትመጣ ደግሞ ኢትዮጵያ ውስጥ በተለይ አሁን ያለው መንግስት
ህዝቡን አንድ የሚያደርግበት የአጀንዳ እጥረት አለበት። በተለይ ኢትዮጵያንስት ኃይል የሚባለውን አካል መግዛት አልቻለም። አንድ ሲያስተባብራቸው የነበረው በህወሓት ላይ በትግራይ ላይ የነበራቸው ጠላቻ ነበረ። ያን ከተወጡ በኋላና በውል ከተቋጨ በኋላ የጋራ አጀንዳ አሳጥቷቸዋል። የጋራ አጀንዳ ስለጠፋ ደግሞ የፋኖ አለ፣ የኦነግ አለ፣ የተለያየ ውስጣዊ የሆኑ ችግሮች አሉትና እንደ ሀገር ሊያስተባብር ወደሆነ አንድ አይነት እንቅስቃሴ ሊያስገባ የሚችል ሐሳብ እጥረት ያለ ይመስለኛልና ለዚህ የተሻለው ነው የተገኘው የባህር በር ጉዳይ ነው። እንዲያውም እኔ ከገመትኩት በላይ ይሄም ጉዳይ ራሱ የተፈለገውን ያህል የእንትን ስሜት መያዝ የቻለ አልመሰለኝም። ማለት እኔ ጠብቅ የነበረውን የባህር በር ሲባል ብዙ ነገር ይነቃነቃል ብዬ ነበር ማስበውና ወይ ደግሞ ዝግጅቱ በደንብ ስላልተጀመረ ሊሆን ይችላል። ብቻ ግን እንደ አጀንዳ የመረጡት አጀንዳ ትልቅ ነው ብዬ ነው ማስበው። እኔም በሆን በእነሱ ቦታ ከዚህ የተሻለ አጀንዳ ላይገኝለት ይችላል ብዬ አስባለሁና ከኢትዮጵያ መንግስት አንፃር ሆነ ስታየው የባህር በር አጀንዳ እንደ አጀንዳ ማምጣታቸው በጊዜያዊነትም በዘላቂነትም ትክክል የሆነ ሐሳብ ይመስለኛል። ያው ኤርትራ ደግሞ እዛ ያለው ኃይል ይሄን ሊከላከል ቢዘጋጅ ያው ትክክል ነው የሚሆነው ማለት ነውና ከዚህ አንፃር ነው የማየው በሁለቱ ኃይሎች መካከል ይሄን ፍላጎት የኛው የሚያስፈጽመው የባህር በር ጉዳይ አለ። ሻዕቢያ ደግሞ ይሄን ለመከላከልና ህልውናውን ለማስጠበቅ የሚሄደው መንገድ አለ። ለጊዜው እንዳማራጭ ሆኖ የተገኘው የትግራይን ኃይል የተሻለ ማን ወሰደ ነው። የተሻለ የትግራይን ኃይል የያዘ አካል የማሸነፍ አቅሙ ከፍ ስለሚል ሁለቱም አካላት እዛ ላይ እየተረባረቡ እንደሆነ አሁን እዛ የነበረው ኃይል ለሁለት እንደከፈሉት ነው የሚገባኝ። ምን ያህል ነው የተሳካላቸው አላውቅም። አስራት እዚህ ጋር አንድ ጥያቄ ላክልና ወደ ፕሮፌሰር ጌታቸው ይሻገራለሁ። እያልክ ያለኸው ብልጽግና ለምንም ብሎ ያድርገው የአነሳው የባህር በር አጀንዳ መደገፍ አለበት የሚል ነው። ኤንድ እንደዛ እስከሆነ በትግራይ ያለው ኃይል ኢነዌይ እያልክ ያለኸው የብልጽግና አገዛዝ አጀንዳውን ለምንም ያንሳው አጀንዳው ትክክል ስለሆነ ከአብይ ጎን መቆም አለበት እያልክ ነው? አይደለም። እኔ እያልኩ ያለው እንደ ሐሳብ ነው። በብልጽግና ጫማ ቆመ ስታየው የባህር አጀንዳ ማንሳታቸው አዚስ ታይም ኦኬ ለነሱ ትክክል ነው ማለት በእነሱ አንፃር ስታየው ትክክል ነው። ምክንያቱም ህዝቡን አንድ ሊያደርግለት የሚችል የፖለቲካ አጀንዳ እጥረት ያለበት ስርዓት ስለሆነ ይሄንን ክፍተት የሚሞላለት አጀንዳ ስለሆነ እና በደንብ ከሰራበትም የተወሰነ ድጋፍ ሊያስገኝለት ይችላል ብዬ ስላሰብኩ ነው እንጂ እንትናን ደግፍ የሚል አልገባም። ወደዛ አቋም ከሄድን ሜቢ አሁን መግለጽ አስፈላጊ ከሆነ ትግራይ በዚህ ሰዓት የምትደገፍበት እንጂ የትኛውም አካል ደግፋ የምትቆምበት ሁኔታ ላይ አይደለም ያለችው። ስለዚህ ይሄን አንደግፍ የሚል አቋም የለኝም። ምርጫ ከተባለ ግን ምርጫ ለምሳሌ ምረጥ የሆነ እንደ ገሃነምና እንደ መንግስተ ሰማያት አይነት ምርጫ ከሆነ የግድ ከሻዕቢያ የበለጠ የትግራይ ህዝብ ጠላት የለውም ብዬ ነው የማስበው። ለዚህ ደግሞ ታሪኩ ራሱ ይመሰክራል። የትግራይ ልጆች ሳህል ላይ በደርግ እንዳይጨፈለቅ ከበው በሚጠብቁበት ሰዓት የትግራይ ህዝብ መቀነስ አጀንዳው ስለሆነ ወደ ሱዳን ሄዶ እርዳታ እንዳያገኝ ያደረገ ምንም ሳያደርገው ማለት ነው። የትግራይ ህዝብ ምንም ሳያደርገው ለዛውም የትግራይ ልጆች ሳህል ድረስ ሄደው እየጠበቁት በነበረበት ሰዓት እንኳን እንደዛ አድርጎ የትግራይ ህዝብ በረሃብ እንዲያልቅ ያደረገ ኃይል ከዛ በኋላ የተፈጠረው ስንት ነገሮች አሉና ነምበር 1 የትግራይ ጠላት የማስዋውኔ ሻዕቢያ ነው።
ከዛ አንፃር ምረጥ የሚባል ከሆነ ሻዕቢያ መጀመሪያ እንዲጠፋ እንመርጠው ነው። እሺ በጣም አመሰግናለሁ። ወደ ጌታቸው ልሻገር። አሁን ሚዩት አድርግልን ወደ አንተ እስከመመለስ ድረስ። ጌታቸው እንግዲህ ያንተ ቀደም ሲል ያነሳው ጥያቄ ማለትም አሁን ባለበት ደረጃ ቀውሱ በምን ደረጃ ላይ ነው፣ ከአጠቃላይ ጦርነት መነሳት ምን ያህል ርቀት ላይ ነን የሚለው ጥያቄ አንድ። ሁለተኛ አንተን የሚመለከት ስፔሲፊክ ጥያቄ ደግሞ አለ። የደብረጽዮን ህወሓት ልሳን የሆነ አንድ ግለሰብ እዚህ ላይ ስሙን ላለመጥቀስ ነው ላለማክበር ያክል ስምህን ጠቅሶ በ13 ተገናኙ ብሎ የዩኤምዲ መስራች ጌታቸው አሰፋ ተናግሯል። ግን ኦሬዲ ስፖቱ በ11 ተለቆ ነበረ ብሎ የፕሮፌሰርነትህም ከሆነ እንስሳ ጋር አስተሳስሮ አንስቶታል። ይሄ ነገርን ሁሉ በእንስሳ የሚገልጡት ነገር ነው ምንድን ነው ተብሎ መጠናት ያለበት የሚመስለኝ። አይ ቲንክ ጌታቸውን ያኛው ጌታቸው ረዳን እና ሌሎቹን እንደዚሁ በሬ ምናምን፣ አሁን ደግሞ ከአንተ እንትን በተመለከተ መሰጠ አስተያየት ደግሞ እንደዚሁ አህያ ምናምን የሆነ ዲሂውማናይዝ የማድረግ አካል ብቻ ተደርጎ መታየት አለበት ወይ ተብሎ መጠየቅ ያለበት ይመስለኛል። ወይስ ግን የተነሳ ጥያቄ አለ። በኋላ ግን እሱ ራሱ ደግሞ በሌላ በድብቅ ነው ብሎ በገመተው ውይይት ላይ አስመራ ሄዶ እንደነበረ ቃል በቃል አምኗል። እሱንም በተመለከተ የተወሰነ ማለት ከፈለክ ትችላለህ ብለህ ነው። ቀጥል። ጥሩ ቴዲ፣ እንደተባለው በዩኤምዲ ሚዲያ ዜናው ራሱ ሲወጣ ያ ግለሰብ የምናወራው ዜና ይሄ የህወሓትና የደብረጽዮን ህወሓትና የሻዕቢያ የፕሮፓጋንዳ ልሳናት አስመራ ላይ ተገናኝተው እንደነበር፣ በተገናኙበትም ወቅት የሁለቱን ድርጅቶች ግንኙነት ስለማጠናከር ወዘተረፈ ያደረጓቸው ቃለ ምልልሶች በየቦታው እንደተሰራጩ ታይቷል። ያ ግንኙነት የተደረገው አስመራ እንደሆነ፣ አብረዋቸውም የሄዱ የትግራይ የቲዲኤፍ አዛዦች እንደነበሩ የሚጠቅስ ዘገባን በተመለከተ እያወራን ነው። ግልጽ ለማድረግ ብዬ ነው። እና እነሱ በዛን ሰዓት ትግራይ ውስጥ እንደተደረገ ያው የተወሰኑ ኢሜጆች የተለያዩ ነገሮች አድርገው ዛላንበሳ እንደተደረገ ነበር ያቀረቡት እና ለምን ያንን እንደፈለጉ ያው ማብራራት አልቻልንም። ግን በእርግጥ ስፔሲፊክ ሆቴሉ ሳይቀር ጠቅሰን አስመራ እንደተደረገ ነበር ያወጣ ነው። ከዛ ዛሬ ነው በነገራችን ላይ ያው የሆነ የህግ ሰው ነው እንዲያምና እንዴ በህግ እኮ መጠየቅ አለብህ ይህን ሰው ምናምን ብሎ ምን ብሎ ነው ምናምን ብዬ አሁን ያልካቸው ነገሮች ምናምን እንዳለ ሰማው ማለት ነው። እና እኔ ሰነፍ ነኝ እንደዚህ አይነት ሰው ወደ ህግ ለመውሰድ እና ምናምን አልኩኝ። ግን አሁን ዋናው ነገር ሁለቱ የፕሮፓጋንዳ ሰዎች ናቸው። አንዱ የደብረጽዮን ህወሓት ፕሮፓጋንዳ ሰው ነው፣ ያኛው የሻዕቢያ ዋና የፕሮፓጋንዳ ሰው ነው። ስለዚህ በኋላ አይ ቲንክ በተፈታዊ ሾው ይመስለኛል የኤርትራ ለመብት ለለውጥ የሚታገል ሰው እዛ ላይ ያው በድብቅ ማለት እንዲያም አጣርቶ ነው እዛ ሲናገር የሰማሁት። አጣርቶ ሌላ እናንተ የማትቆጣጠሩ ማን የማታርጉ ሰው የለም አይደል ለዚህ ሚቲንግ ውስጥ ምናምን ብሎ ነው። እና ያው ተቃውሞ እንዳያስነሳ ነው አስመራ እንዲሆን እንዲታወቅ ያልፈለግ ነው እንጂ ያው አስመራ ነበር ኢንተርቪው የተደረገው ብሎ ያው ራሱ አረጋግጧል ማለት ነው። እና ይሄ አንዱ አሁን ራሱ ማረጋገጡ አንድ ነገር ሆኖ ራሱ ተቃውሞ እንዳይነሳ የሚለው ነው። ተቃውሞ እንዳይነሳ የሚለው ያ ቃል አብዛኛው የትግራይ ህዝብ እንዳለ በተለይ ወጣቱ ቅድም አስራት ሲለው እንደነበር ሻዕቢያ ማን ነው? ሻዕቢያ ምንድን ነው የሚፈልገው? በራሱ ቃል የሻዕቢያ ዋና ሰው ኢሳያስ እንደሚታወሰው ያው የፕሪቶሪያ ስምምነት ልክ እንደተፈረመ ተሆሊፍና ነው ያለው። ያ ሁሉ የጸብም የመጣው ከባህር ዳርም ጋር የመፍጀት ፕሮጀክታችን ተጨናገፈብን ማለት ነው እና ተኮላሸብን። ይሄ ይታወቃል። ስለዚህ ህዝቡ ላይ ግን ምን ብለው ሰሩ? አንድ ሻዕቢያም የሚሰራውን የሚያቅ ነው። በነገራችን ላይ አሁን ሰው በጣም መሸወድ የሌለበት የሚሰራውን የሚያቅ የሚፈልገውን የሚያቅ ነው። እዚህ ውስጥ የፈለገው ምንድን ነው? በኋላም እኛ ትግራይ ውስጥ
ማነው እዚህ ውስጥ ኢንቮልቭ አይደለንም ወይም ተጋብዘን ነው የመጣ ነው ያው በብልጽግና ጊዜ እንዳለው ማለት ነው ለማድረግ ሲያመቻች እነዚህ ደግሞ ተመቻችተው ነው ያው እንግዲህ እየሰሩት ያሉ ለወንበራቸው ለስልጣናቸው ለገንዘባቸው ሲሉ ስለዚህ እኔ እዛ ውስጥ ከተናገረው ውስጥ ለምን ያቺኛ ለምን ብለን መመለስ አልቻልንም ነበር በሚዲያ ስናወጣው ለምን ትግራይ ውስጥ እንዲመስል ፈለጉ ያው ተናግሮታል እሱ ማለት ነው አንድ እሱ ሌላው ግን ከዚህ ጋር የተያያዘ በነገራችን ላይ ያው ስም ገና አላገኘንም እንጂ ነገ ጧት ራሱ ወደ አስመራ የሚሄድ ልኡክ አለ ከፖለቲካውም ከሰራዊቱም ይሄ ያው ቬሪፋይ ያረግነው ነው ግን ስሞች አላገኘንም ይሄ ዜና እኮ ነው እያፈነዳ ያለው አሁንም እንደገና እና ከዛ ደግሞ ያለው ከህወሓት ቡድን ከሰራዊቱምና ከፖለቲካ ክንፍ ወደ አስመራ ሊላኩ ነገ በነገው ዕለት ወደ አስመራ ሊሄዱ ይተጋሉ ማክሰኞ ጧት ሰዎች አሉ እየተባለ ነው እሺ እና ይሄን ይዘን ግን አሁን ቀድም ወዳልኩት ለምሳሌ በምን ሁኔታ ነው ወደ ጦርነት ምን ያክል ርቀት ነው ያለ ነው የሚለው እኔ ያረኝ መረጃና መረዳት አብይ ራሱ ማለት ነው ለአፍሪካ መሪዎች ለአውሮፓ ለመካከለኛው ምስራቅ አገሮች መሪዎች ሳይቀር ከሁሉም ኮንሰንት አግኝቻለሁ የአሜሪካ ብቻ ነው የሚቀረኝ የሚል ሻዕቢያ ደግሞ ቀደም ብሎ በተለይ በአሰብ ሊደረጉ የሚችሉ ነገሮችን ታሳቢ አድርጎ ብዙ ንብረቶች እንዲያም በጣም ቀደም ብሎ ለየሶማሌ መሪ በሄደበት ጊዜ ሳይቀር ቫልዩ ያላቸው የሚላቸው ነገሮች ሙቭ አድርጓል ምናልባት በየት በኩል ነው የዋናው ውጊያ የምናደርገው የሚለው ራሱ ወስነው በዩሮፕ በኩል አንድ ስፔሲፊክ ቦታ ስሙን ለጊዜው ረስቼዋለሁ ብሏልና ይሄ የቀናት ጉዳይ እንደሆነ ምናልባትም በዩሮፕ በኩል ነው ያልከው ማለትም በትግራይ በኩል ሻዕቢያ አሁን ያው እንግዲህ በአሰብ በኩል ምናልባት ብልጽግና በቴክኖሎጂ ተጠቅሞ የማውደም ስራዎች ይሰራል የሚል መረዳትና ያው ስጋ ስላለባቸው ያንን ሃይ ቫልዩ የሚሏቸውን ኢኩዊፕመንቶች እንዳነሱ ነው የመከላከያ ሰራዊት በሌለበት ግን በዩሮፕ በኩል መጀመር ምን ስሜት ይሰጣል በዩሮፕ በኩል አሁን ምንድነው ያው አሁን ከጂኦግራፊው አንፃር ከመልክዓ ምድሩ አንፃር ምናልባት ያ ሜዳው ላይ በቴክኖሎጂ የሚደረግ ነገር ያው ላለመጠቀም ነው ስፔሲፊክ ቦታውን ረስቼዋለሁ ይሄ ሻዕቢያ ስሌት ነው እንግዲህ አሁን ብልጽግና በቤት በኩል ነው የሚጀምረው ያው እዚህ እንደምትለው ልጅ ወታደራዊ ትንተና አንሰጥም ወይም የኛ ሙያ አይደለም መረጃውን ለመናገር ነው ግን በቃ አጭሩ ምንድነው የሚገባኝ ያሉት መረጃዎች የሚያሳዩት it's just a matter of when እሱ ደግሞ sooner እንደሚጀምሩት ነው ያለው of course አንድ ግን ካቬት ማስቀመጥ ያስፈልጋል ትራምፕ አሁን ወደ ሳውዲ አረቢያ ወይም ወደ መካከለኛው ምስራቅ ሲሄድ ትራምፕ ለሳውዲ ነው ትልቅ አድቫንቴጅ የሚሰጥ ነገር የሚስማማ ወይስ ለዩኤኢ ለሳውዲ ከሆነ ኢንዳይሬክትሊ አስመራን የመደገፍ ነገር ስለሚኖር በሳውዲ በኩል ያው እንደሚታወቀው አሰብንም ሌሎችም ለማልማት ስምምነት ወይም ስራዎች ስለተጀመሩ አብይ ምናልባት ሁለት ጊዜ ሊያስብ ይችላል ለዩኤኢ ግሪን ላይት የሚሰጥ ከሆነ የትራምፕ ጉዞ ደግሞ ያው ሞር እንዲያም አብይ ያው ያፈጥነዋል ማለት ነው ስለዚህ እዚህ ላይ ነው ያለ ነው ብዬ ወስዳለሁ የሻዕቢያ ግን ትላንት ነው እንደገና ሼር ለማድረግ ሞክሬ ነበር የሚዲያ ላይ ከትግርኛ ወደ አማርኛ ተርጉመን ቀደም ብሎ ስለ ትግራይ ብቻ ሳይሆን ስለ አጠቃላይ ኢትዮጵያን እንዴት እንደሚያይ ኢትዮጵያ እንደ ደቡብ ዞን አካል የኤርትራ ማለት ነው አካል አድርጎ የማየትና ኤቭሪ ነገር ከፈለግን የሰዓታት ጉዳይ ነው የሚል የነሱ የፕሮፓጋንዳ ሰዎች የሚጽፉትን የተረጎመው መልሼ ከ4 ዓመት በኋላ ሼር ሳደርገው ነበር ያኔ ኦፍ ኮርስ ትግራይ ላይ ጦርነት አክቲቭ ላይ የጄኖሳይድ ጦርነት ተሳታፊ ስለነበረ ሻዕቢያ ማንም የኢትዮጵያ አንባቢ
ያው የፈለገው ቢጻፍ ስለ ሻዕቢያ ደግ አደረጉ ነው የሚለው ያው ኢቭን ስለ ኢትዮጵያ ማለት ነው። አሁን ግን ሌላ መስመር ላይ ስላሉ ምናልባት ካነበቡት ቀልብ ከሰጡት በሚል እንደገና ተለጥፏል። እንደዛ ነው ማያው። መልካም አስራት ከመሰናበት በፊት በእኛ እንቀጥላለን ውይይቱን። ግን በዚህ አሁን ባለው አሰላለፍ ዙሪያ በደብረጽዮን ህወሓት በኩል እየታዩ ስላሉት ባህሪያትና ቀደም ሲል በጠላት ቅደም ተከተል አቀማመጥ ረገድ የትግራይ ህዝብ ቀዳሚ ጠላት ታሪካዊ ጠላት ሻዕቢያ ነው የሚል ነገር አስቀምጠሃል። የህወሓት የደብረጽዮን ህወሓት ደግሞ በአንጻሩ የሚያድነኝ ሻዕቢያ ነው ከሱ ጋር ነው አስተላለፊ ብሎ ብዙ እርምጃዎች እየወሰደ እንዳለ እንመለከታለን። በነገራችን ላይ ቀደም ሲል የጠቀስናቸው ልሳናት ያለ ደብረጽዮን ህወሓት ፈቃድ እንኳን ከአስመራ ድረስ ሊሄዱ ቀርቶ አሁን ራሱ ስላረጋገጠው ነው አስመራ ድረስ ሊሄዱ ቀርቶ ምንም አይነት ግንኙነት ሊጀምሩ የሚችሉበት እድል የለም። በተመሳሳይም በዛኛው በኩል እንደዚሁ የሻዕቢያ በኩል ሲታይ ነበረ። ይሄንን የደብረጽዮን ህወሓት እንቅስቃሴ ከሻዕቢያ ጋር ያለውን ግንኙነት እንዴት ባለ ማዕቀፍ ነው የምትመለከተው? የትግራይ ህዝብ ቢያንስ በፖለቲካ ህብረተሰቡ በጣም ከባድ ተቃውሞ እያለ እንድ ሻዕቢያ ሌላ ቦታ እንኳን መሄድ ሳይኖርብን ከ2020 እስከ 2022 ድረስ የፈጸመውን በደል ከግምት ሳያስገባ እንድ የውስጥ ፖለቲካ ጤንነቱን ሳይጠብቅ ያረጋ ያለውን ነገር እንዴት ነው የተመለከትከው? እሱን በተመለከተ አስተያየትህን ስጠንና አመስግነን እናሰናብታለን። እኛ እንቀጥላለን። አንሚውት አድርገው። በድምጽ ካለ እንጂ ምስሉ ላይ የለም። እሺ ወጥቷል የለም። ኦኬ እሺ እንግዲያውስ እኛ እንቀጥል። በጣም ጊዜ ወስደን እናነጋግረዋለን። አስራትን በጻፋቸው መጽሐፍ ዙሪያ የተነሱትን ሀሳቦች ሁሉ አንዳንድ ሀሳቦች ላንሳ ጌታቸው፣ እንደው በጣም እርስ በርስ የሚያያዙ ነገሮች ስለሆነ እያነሳን ያለ ነው። እኔ ኦኬ ግዴ ለመቀ በዛው እንትንና ይሰማል። አስራት አዎ ይሰማል። ተቋርጦ ነበረ። እሺ ቀጥል። ጥያቄን ሰምተኸው ነበረ? አልሰማሁትም። እሺ እያልኩ የነበረው የትግራይ ህዝብን ስሜት በተለያየ መንገድ እየተመለከትነው ነው። ሻዕቢያ በታሪክ የፈጸመውን በደል ጠቅሰሃል። አሁን በቅርብ ከ2020 እስከ 2022 ድረስ ያደረገውንም እንመለከታለን። በትግራይ ውስጥም የውስጥ የፖለቲካ ጤንነት በጣም የራቀበት ኮንሰንሰስ የሌለበት ጊዜ ነው። በዚህ ጊዜ የደብረጽዮን ህወሓት ከሻዕቢያ ጋር እየተገናኘ የመሆኑን ነገር እንዴት ነው የተመለከትከው? የዚህ ምንጭ ምንድን ነው? በዚህ ልክ ከህዝብ ፍላጎትና ከትግራይ ጥቅም የተጻረረ ውሳኔ የመወሰን ምክንያት በአንተ ግምት ምንድን ነው? እሱን ነግረህን እናሰናብታለን እያልኩ ነበር። አመሰግናለሁ። እኔም ምን መሰለህ በጣም የሚገርመኝ ነገር አሁን ያለው ህወሓትና በፊት የነበረው ህወሓት ተነጻጽረው የበፊቱ ምንም እንኳን በተሳሳተ መንገድ ቢሆን የሆነ ዓላማ ነበር፣ የሆነ ግብ ነበር። ከሻዕቢያ ጋር እንትን ድጋፍ አድርጌ ስልጣን ይዤ ምናምን የሚል የተለያየ ግብ ነበር። አሁን ያለው ህወሓት እንደ ፖለቲካ ኢንቲቲም ልትወስደው በጣም ያስቸግራል። በፊት የነበረው አመራር ከሻዕቢያ ጋር ሆኖ ኢትዮጵያ ውስጥ የነበረው ኃይል አስወግደዋልና እንደዛ ላድርግ በሚል ካልሆነ በስተቀር የተሰላ ግብ ያለው መስሎ አይሰማኝም። በተለይ ደግሞ የሻዕቢያን ሂስትሪ ያኔ ለምሳሌ ሚዲያ አልነበረም፣ ብዙም ህዝቡም በጣም የነቃ አልነበረምና ህዝቡ ሸውደው ይችላል። ለስልጠና ነው እየሄዱ ያሉት እያልክ ልጆቹን ወደ ሳል መላክ ይቻላል። አሁን ሻዕቢያ ማለት ምን ማለት እንደሆነ በአይኑ ያየ ትግራይ ውስጥ የተፈጸመው ጄኖሳይድ፣ የሴቶች መደፈር፣ የንብረት መዘረፍ፣ አጠቃላይ የትግራይ ህዝብ ሌላው ይቅርና አርሶ እንኳን እንዳይበላ ለቀጣይ በሬዎቹን አርዶ የእርሻ መሳሪያዎችን ሰባብሮ አቃጥሎ የሄደ አረመኔ ስርዓት ከሱ ጋር ሆኜ ፖለቲካ እሰራለሁ የሚል አስተሳሰብ ያላቸው ሰዎች እኔ ጤነኞችም አይመስሉኝም። የፖለቲካ ሰዎችም ናቸው ብዬ ለመውሰድ ይከብደኛል። ምክንያቱም ፖለቲካ ማለት የህዝብን ፍላጎት በተወሰነ መልኩም ቢሆን የህዝብን ስነልቦና ይዘህ ነው
አሁን ያለው ህወሓት ግን ከምን አንፃር ከሻዕቢያ ጋር ሊሰራ እንደፈለገ አልገባኝም። በርግጥ ከአመሰራረቱ ጀምሮ ህወሓት በሻዕቢያ ድጋፍ የተመሰረተ ኃይል ስለሆነ የተፈጥሮ ኃጢአት አለበት ማለት ሲፈጠርም ጠንሳሹ ሻዕቢያ ነው። አፕራንድም የያዙ ሰዎች በተለያየ መንገድ ከሻዕቢያ ሰዎች ጋር ንክኪ ትስስር የስነ ልቦና ትስስር ጭምር ያላቸው ሰዎች ናቸው። ያ የነበረውን ታውቀዋለህ ግን ያን የነበረው ነገር ታውቀዋለህ ግን አሁን ያለው ሁኔታ በጣም የተቀየረ ትግራይ ውስጥ ገብቶ ጄኖሳይድ የፈጸመ አካል ሌላ ሀገር ያለ ደግሞ እዚህ ህወሓት ያለው አካባቢ ኢትዮጵያ ነው። ሻዕቢያ ያለው ኤርትራ ነው ያለው። ከኢትዮጵያ ካለው መንግስት እንኳን በውል ተሳስረ አብረ እየሰራ ባለበት ሁኔታ ምንም አይነት ውል ምንም አይነት የመተሳሰር መንገድ ከሌለው ኃይል ጋር ትስስር ፈጥረን ፖለቲካ እንሰራለን ብለው አስበዋል ብዬ ለማመን ይከብደኛል። ምንድነው ሜቢ መሸሻ ይሆነናል ልንሸሽ ስንፈልግ ወደዛ ሸሽተን ህይወታችን እናድን ይሆናል ብለው አስበው ካልሆነ መስተቀር ከሻዕቢያ ጋር የሚደረግ ድጋፍ የትግራይ ህዝብ ቀበለዋል ብዬ አላስብም። እስካሁንም ያለኝ ምልከታ እንደዛ አይደለም። የህወሓትን ድጋፍ በየቀኑ እየወረደ እንዲሄድ እያደረገ ያለው አንዱ ስጋት ምንድነው ከሻዕቢያ ጋር አብሮ መስራት ጀምረዋል የሚለው ነገር ነው። አሁን ራሱ እያንዳንዱ ነገር ለመቆጣጠር እየሄዱበት ያለው ርቀትን የሻዕቢያን ባህሪ የሚያሳይ የሻዕቢያን ግትርነት የሚያንጸባርቅ ከመሆኑ አንፃር የነሱን ውድቀት እንዲፋጠን ከማድረግ የዘለለ እንደ ድርጅት ህወሓት ከዚህ በኋላ ነፍስ ዘርቶ ፖለቲካ ይሰራል የፖለቲካ ኃይል ሆኖ እንዲወጣ ያደርጋል የሚል እምነት የለኝም። ግን ህወሓትን የሚታገል ሰፊ ህዝብ ከትግራይም እንዲፈጠር የሚያደርግ ካልሆነ መስተቀር ለህወሓት የሚያስገኝለት የፖለቲካ ጥቅም አለ ብዬ አላስብም። ግን እነሱም ጥቅም ማስላት የሚችሉ ሰዎች ናቸው ብዬ አላስብም እና አይሳሳቱም አለልኝ። እሺ አመሰግናለሁ አስራት አብርሃም። እንዳልኩት በመጽሐፎችህና በሌሎች ጉዳዮች ዙሪያ ተመልሰን እንደምንገናኝ እርግጠኛ ነኝ። ለዛሬ ግን አመሰግናለሁ። እኛ እንቀጥል። አመሰግናለሁ። እኔም በጣም አመሰግናለሁ። ኢንተርኔት ትንሽ ያስቸግረኛል። እሺ አመሰግናለሁ። ቀደም ሲል አስራት ያነሳውን ተመርኩዘን አሁን ያነሳው ነገር ነበር ሁሉንም ነገር ለመቆጣጠር የሚሄዱበትን ርቀት በተመለከተ ቀጥሎ እናነሳለን። ቅድም ርዕሳችን ላይ እነ ደብረጽዮን ሊከሰሱ ሲል የሚል ርዕስ ያካተትንበት ሁለት ምክንያት አለ። በነገራችን ላይ አንዱ በአቶ ጌታቸው ረዳ በኩል ባለው ቡድን የትግራይ ልማት ማህበርን ለመቆጣጠር የተሄደበትን ርቀት በህጋዊ መንገድ ከሱም ቢሆን ቻሌንጅ ማድረግ ያስፈልጋል፣ ዝም ብሎ ይሄንን ተቋም ለነሱ መስጠት አያስፈልግም የሚል አቋም ተወስዷል እና ያንን ለመቀበል ወይም ወደ ተግባር ለመቀየር ኮንተምፕሌት እያደረጉ ያሉ ሰዎችና ቡድኖች እንዳሉ እንሰማለን። ሁለተኛው ደግሞ እኛ የሰማነው የአብይ አህመድ አገዛዝ ትግራይ ውስጥ ባሉ ከዚህ ቀደም በተለያየ መንገድ ከፋኖ ጋር ትስስር አላቸው ከሻዕቢያም ጋር ይገናኛሉ ብሎ በሚያስባቸው ወታደራዊ አካላት ላይ ክስ በመጀመር ናሬቲቭን የበለጠ ለማጦዝ ስለማሰቡ የሰማነው ነገር አለ። በዛ ውስጥ ደግሞ እንዲከሰሱ ተብሎ ከተባሉ ባለስልጣናት በደብረ ጽዮን ህወሓት ውስጥ የሚገኙ ሰዎች ይገኙባቸዋል። ምናልባት በቅርብ ጊዜ በአብይ አህመድ አገዛዝ በሚከፈት ክስ ውስጥ የእነዚያን ሰዎች ፖለቲከኞች ስሞች ልንመለከትበት የምንችልበት እድል መኖሩን እንሰማለን። ዝርዝሩን በደንብ ወደፊት እናቀርባለን። አሁን ባለው ሁኔታ ግን ክስ ለመስረት ዝግጅቶች እየተደረጉ እንዳለ፣ ቻተሩ እንዳለ፣ ውይይቱ እንዳለ፣ ወታደራዊ መሪዎቹን እና ፖለቲከኞቹን ለመክሰስ የሚያስችል ዝግጅት እየተደረገ እንዳለ እንሰማለን። በነዛ ምክንያት እሱም እንግዲህ ምን ማለት እንደሆነ ቀጥሎ እናነሳዋለን። እንደው ወደ አስተያየትህ ከመሄዴ በፊት ጌታቸው፣ ብዙ ሰው ይዘነጋዋል እንኳ ብዬ አልገምትም፣ ግን በሻዕቢያ በኩል ይፈጸም የነበረን በደል ከሞላ ጎደል ኢንካፕሱሌት የሚያደርግ በጦርነቱ ወቅት የወቅቱ ጊዜያዊ አስተዳደር የእርሻ ቢሮ ኃላፊ የነበሩት ባለሙያ
ሻዕቢያን በተመለከተ የገለጹትን ነገር እናስታውስ እንዲሁ ለትውስታ። የትግራይ ህዝብ እንኳን ይህን ይረሳዋል ብዬ አልገምትም፣ ግን ስለምን አይነት ኃይል እያወራን እንዳለ ለማሳየት ያክል ሻዕቢያዎቹ ከቤት እንዳትወጣ እንዳታርስ እያሉት ነው። ከብቱም በሉበት፣ ከብቱም አቃጠሉበት። እነዛ የዋ እንስሳት የሚበሉት ገለባ እንኳን የቀሩት እንዳይበሉ ገለባውም አቃጠሉበት። ከዛ በላይ ፓፓይ እንኳን በልተው ቀጣዩ ሌላ ሰው እንዳይበላው ፓፓዩን ቆርጠው ይሄዳሉ። መሸከም ያለባቸውን እህል ወስደው የቀረውን ውሃ ጨምረውበት ሂደዋል። ገበሬ እንዳያርስ ሞፈርና ቀንበሩን ሰብረውበታል፣ አቃጥለውበታል። እንግዲህ እኔ ይህንን ዝግጅት የሚከታተሉትን ሁሉ በመላ ዓለም ያሉ ሰዎች የምጠይቀው ህዝብ እንዲጠፋ ካልተፈለገ በስተቀር እንደዚህ ይደረጋሉ? አንድ ህብረተሰብ ማምረት እንዳይችል በቤቱ እንዲቆይ ካደረግ፣ ማምረቻ መሳሪያዎቹን ከሰባበርክ፣ አምርተው ድንገት ህይወቱን ሊያቆዩለት የሚችሉትን ነገሮች ካበላሸህ፣ እህሉን ዘርፈህ የቀረውን ነገር ውሃ ከጨመርክበትና ካቃጠልክ፣ ከስራ ከምርት ከህይወት ሂደት አቋርጠህ ምን እንዲሆን ነው እያደረክ ያለው? ያለ ወጪ ህብረተሰብ በጅምላ እንዲያልቅ ነው እየተደረገ የነበረው። ይሄ ደግሞ ኢንቴንሽናሊ ከላይ በመጣ ትዕዛዝ እየተደረገ ነው። እኔ ህወሓት የሚወስዳቸው አቋሞች በአጠቃላይ ድርጅቱን በተመለከተ ሌላ ጊዜ ከዚህ በፊትም በስፋት ተናግሬያለሁ። አሁንም ወደፊት በአስፈላጊ ጊዜ እናገራለሁ። ግን አሁን በትግራይ ውስጥ ያለውን ሊደርሽፕ በተመለከተ ተወሰኘ ልናገርና የትግራይ ህዝብ ጠላት ነው። የትግራይ ህዝብ ጠላት ነው። ጄኖሳይድ ኢኔብለር ነው የምልበት አንዱ ምክንያት ይሄ ነው። ትናንትናም ጄኖሳይድን አስቀድሞ ባለማየትና ባለመከላከል የትግራይ ህዝብ ላይ ጄኖሳይድ እንዲፈጸም አስችሏል። አሁንም ይህንን ቀደም ሲል በባለሙያው ሪፖርት በሚደርሳቸው ሁኔታውን በተመለከቱ ጥናት ባደረጉ ሰው የተገለጠ ምስክርነት ነው። እነዚህ ካለ ኃይል ጋር የፖለቲካ የውስጥ አንድነት ሳይጠበቅ ፕራግማቲክ ፖለቲክስ ነው እንዳልትለው እያንዳንዱን በትግራይ ህዝብ ውስጥ ሊኖር የሚችለውን አንድነት እየሰባበሩ ግን አት ሴም ታይም ከዚህ እንዲህ ያለ በደል በህዝብ ላይ ከፈጸመ አካል ጋር ነው እየተዳሩ ያሉት። እንትኑን እንረዳው፣ ማግኒቲዩዱን አንዴ መልሼ ላጫውተውና ጌታቸው ተቀጥላል። ሻዕቢያዎቹ ከቤት እንዳትወጣ እንዳታርስ እያሉት ነው። ከብቱም በሉበት፣ ከብቱም አቃጠሉበት። እነዛ የዋ እንስሳት የሚበሉት ገለባ እንኳን የቀሩት እንዳይበሉ ገለባውም አቃጠሉበት። ከዛ በላይ ፓፓይ እንኳን በልተው ቀጣዩ ሌላ ሰው እንዳይበላው ፓፓዩን ቆርጠው ይሄዳሉ። መሸከም ያለባቸውን እህል ወስደው የቀረውን ውሃ ጨምረውበት ሂደዋል። ገበሬ እንዳያርስ ሞፈርና ቀንበሩን ሰብረውበታል፣ አቃጥለውበታል። ቀጥል ጌታቸው። አዎ ልክ ነው። አሁን ያው በሆን ብለው ለማምታታት የተለያየ አቀራረብ የሚያቀርቡትን ትተን ከምር አሁን ስለ ሻዕቢያ ስናወራ የብልጽግና ወንጀል፣ የባህር ዳር ኃይል የፋኖ የሚሆን ሌሎች ኃይሎች እዛ ትግራይ ላይ የፈጸሙት ወንጀል መተው ወይም ለፍርድ መቅረብ ያለበት ሻዕቢያ ብቻ ነው እያልን እንዳልሆነ ተናግሬ ደጋግመን ያልነው የተጻፍንበት ምናምን ስለሆነ እሱ እንዲያው አስታውሰን ወደ ጫወትከው ቪዲዮ ሲሄድ የሆነ ሰው መርዳት ከፈለክ አሳ ከምሰጠው አሳ ማጥመድን አስተምረው ወይም አሳ ማጥመጃ ስጠው የሚባል አለ። ያለ ምንድነው የምትፈታለት ችግር ዘላቂ መፍትሄ እንዲያገኝ ማለት ነው። የዚህ ግልባጭ ነው ሻዕቢያ ማለት የምትፈጥርበት ችግር ጊዜያዊ እንዳይሆን ማለት እህሉን ስታቃጥልበት ጊዜያዊ ነው እንኳን ብትል ማለት ነው። እህል የሚያመርትበትን ማቃጠለ ሰባብራ አውድመህ ስትሄድ ችግሩ ጊዜያዊ እንዳይሆን ከችግሩ መልሶ እንዳያገግም ሬዚሊየንሱን ነው ያው ገድለውት ወይም ለመግደል የሞከሩት። ባይዘወይ ተኮሊፍና ወይም ተኮላሸብን የሚለው እኮ እንግዲህ አስበው በማንኛውም መለኪያ በቁጥርም ቢለካ በደረሰው ጥፋትም
ጆኖሳይዱ ያደረሰው ህዝቡ ላይ ያደረሰው ነገር ገናም ብዙ አመታት ያስፈልጉታል እንዲያው ሚኒንግፉል ሪከቨሪ ለማግኘት። እንደዛም ሆኖ ነው ግን ተኮላሸብን ያለው። ስለዚህ ሁለተኛ ደግሞ አንድ ሰው ወደሆነ ወንጀል የጦርም ይሁን እንደዚህ አይነት ወንጀል በተለያየ መልኩ ሊገባ ይችላል። በተለያየ ግፊት ወንጀል ነው፣ ያንን አያቃለው። ግን እድል ቢያገኝ እንደገና እንደሚፈጽመው ደጋግሞ ሊፈጽመው እንደሚፈልግ ለዛም እንደሚሰራ ያሳየ ኃይል ሻዕቢያ ነው። ይሄ ደግሞ ያው እዚህ አንስተነዋል በተለያየ መልኩ አይዲዮሎጂካል ነው። አሁን ህዝቡን ትግራይን ክልሉን እንደ የሆነ በራሱ ቢኖር የበለጠ እንዲያው የሆነ ነገር ሲነጻጸር የሆነ ጉዳት አለው ብቻ አይደለም። ኤግዚስተንሻል ትሬት አድርጎን የሚያየው በቃ ለአይዲዮሎጂው እዚህ ላይ በጣም ተግተው በየቦታው እስከ ህይወት መስዋዕትነት ለመክፈል የሚሄዱ በርካታ ኤርትራውያን አሉ። ያው ህዝቡ ደግሞ እድልም አላገኘም። እያወራን ያለነው ስለ አንድ የተደራጀ አይዲዮሎጂ ያለው ባንክና ታንክ ያው ያሰማራ ለማሰማራት ፈቃደኛ የሆነ የሻዕቢያ ኃይል በተመለከተ ነው። እዚህ ጋር ኢፍ የለውም በት የለውም። ስለዚህ ኃይል የሚገፋው ነገር ያደረገው ሪከርድ በነገራችን ላይ የማን ነው? የአፋር ይመስለኛል አንድ መሪ የአፋር የሆነ አንድ ፖለቲካ ፓርቲ መሪ አልጀዚራ ላይ ሰሞኑ የጻፈው ነበረ። አሁን ስለ ትግራይ ስለምናነሳ ስለ ህወሓት እያነሳን ስላለ አሁን ሁለቱ እያደረጉ ስላለ ግንኙነት እያነሳን ስለሆነ ነው እንጂ የሻዕቢያ መሪዎች ስጋት በቃ ክሊር ኤንድ ፕሬዘንት ዴንጀር ያልሆነበት ማህበረሰብ የለም፣ የኤርትራን ህዝብ ጨምሮ ማለት ነው። ስለዚህ የምናወራው ነገር በአይዲዮሎጂ የተደገፈ የምናወራው ነገር በብር፣ በገንዘብ፣ በሪሶርስ፣ በመሳሪያ፣ በወታደሮች የተደገፈ የታገዘ ኃይል ምን እንዳደረገ ትግራይ ውስጥ ምን ማድረግ እንደሚፈልግ እድሉ ካገኘ ለዛ ደግሞ በፊት እንደ ምጸት አድርጌ የጻፍኩት ነበረ። ባለፈው ጄኖሳይዱን ሲፈጽም ያው እንግዲህ አብይ አህመድ ጋብዞኝ ነው አለ። አሁን ለሚፈጸመው ደብረጽዮን ጋበዘኝ ሊል ነው እድል እየተሰጠ ያለው መንገድ እየተከፈተ ያለው ይሄ ነው እዚህ እየጠየቀን ያለው ነውና ምናልባት እንዲያውም ታይሚንጉ አላስታውሰውም ቴዲ ይሄ የግብርና ኃላፊ ሲናገር እኮ ገና ብዙ ነገሮች ኢቭን ሴትል ባላረጉበት ወቅት ነው ፍሬሽ ሆኖ ነው ያው እና በዛ ፍሬሽ እና ለራሱ ስጋት ኢቭን ከስጋት ነፃ ባልሆነበት ሁኔታ ነው እንደወረደ በቃ ዘ ክሎዘስት ልናገኝ የምንችለው ምስክርነት ነው የሰማ ነው ማለት ነው። እና ከዚህ አንጻር ነው እኔ ቅድም አስራት ሲል ነበረ እና ምንድነው አሁን ታዲያ እነ ደብረጽዮን ይህንን ያወቁ እኛ ከምናቆም በላይም ያወቁ ይህንን የሚያደርጉት የሚለው እንግዲህ ያው ምንም ከህዝብ ጥቅም ከህዝብ ለህዝብ ግንኙነት የተለያየ የሚያወሩት ነገር አንዳች የአንድ ግራም ያክል ግንኙነት የለውም። በቃ ለራሳቸው ቅድም ካልከው ለምሳሌ አሁን ይሄ እንዲያም መለስተኛ ተጠያቂነት ነው። አሁን ከቲዲኤ ጋር ምናምን ተያይዞ ያው የሚከሰሱ ከሆነ በራሳቸውም በእውነተኛውም ዓለም እንከሰሳለን የሚል ፍራቻ በቃ ፍርሃት የሚወልደው አለ። ሁለተኛ ደግሞ ምናልባትም ከታሪካዊ ሂደቱም አንጻር ቢያንስ የተወሰነ የህወሓት ክፍል እኔ ሻዕቢያን የሚያይበት መንገድ ከሻዕቢያ ጋር ያለው ግንኙነት ራሱ መጠናት አለበት። ዝም ብዬ እኔ እንዲያው እዚሁ መናገር ብዙ ጥቅም ላይኖረው ይችላል። ግን አንድ የተነሳ ኮንሴፕት አለ ባለፈው የስትራቴጂክ ዴፕት የሚለው እና ምናልባት ሻዕቢያ ህወሓት ምን አደረገ ምን ወሰነ አላቅም፣ ግን ሻዕቢያ ቀደም ብሎም ቢሆን በ17 ዓመት ትግሉም ሳይቀር
ትግራይንና የትግራይን ትግል በህወሓት በኩል የተደረገው የትግራይ ትግል ጭምር እንደ ስትራቴጂክ ዴፕዝ ነበር የሚያየው። ኤኒ ታይም ሪዩዝ ሊያደርገው ሪሳይክል ሊያደርገው የሚፈልገው ነገር ነው። ትልቁ ጸብም ከአይዲዮሎጂ በተጨማሪ ያ አይሆንም የሚሉ ቲፒኤልኤፍ ውስጥም ከቲፒኤልኤፍ ውስጥም ውጭም የነበሩ ኃይሎች ስለነበሩ ወይም መሪዎች ስለነበሩ ይሆን ወይ እንድል አድርጎኛል። ስለዚህ ብዙ ጥናት የሶሻል ሳይንስ ተመራማሪዎች ወደኋላ ሄዳችሁ ማጥናት ያለባችሁ ነገር አለ ብዬ አስባለሁ። የተወሰነ የህወሓት ክፍልና ሻዕቢያ ስለነበራቸው ስላላቸው ስለሚኖራቸው ግንኙነት በዚህ ጉዳይ ህወሓት ከሻዕቢያ ጋር ያለውን ወይም በህወሓት ውስጥ ያለውን አምልኮተ ሻዕቢያ በተመለከተ በርዕዮት በተደጋጋሚ ዝግጅቶች ሰርተናል እና የትግራይ ፖለቲካ ፈርሶ መሰራት አለበት የሚል አቋም ቀደም ብዬ ሳራምድ ቆይቻለሁ። ፈርሶ ይሰራ ማለት ምን ማለት ነው? ብዙ ጊዜ እንዳነሳሁት የትግራይ ፖለቲካ ትግራይ አፈር ላይ ይተከል፣ የትግራይ ፖለቲካ ስለ ትግራይ ጥቅም የሚያወራ ይሁን፣ የትግራይ ፖለቲካ የህወሓት ከፊሉ ኢሊት ለርዕዮተ ዓለሙ በትግራይ ጥቅም ወጪ ለርዕዮተ ዓለሙ የሚቆም ገሚሱ ደግሞ በትግራይ ጥቅም ወጪ ለኤርትራ ብሔረተኝነት የሚገረድ ነው። ይሄ መሆኑ ቀርቶ ከርዕዮተ ዓለም ታማኝነት ይልቅ ለትግራይ ጥቅም የሚታመን ከኤርትራ ብሔረተኝነት ጥቅም ይልቅ ለትግራይ ጥቅም የሚታመን እንዲሆን እንዴት ይደረግ ስለሚለው ነው መሰራት ያለበት። ፖለቲካው ፈርሶ መሰራት አለበት። ፖለቲካው ትግራይ አፈር ላይ ነው ስሩ መተከል ያለበት። አሁን ግን ስሩ ወይ ሰምዌር ቻይና ወይም ሩሲያ ነው በርዕዮተ ዓለም አሊጀንሱ ምክንያት፣ ወይም አስመራን ያለው ስሩ የሚል ነው። አሁን ያ የበለጠ ለብዙ ሰው ግልጽ እየሆነ የመጣ ነገር ነው። ግን የሚያሳዝነው ምንድነው? በጣም በከፋ ወጪ መሆኑ ነው ይሄ ትምህርት እየተወሰደ ያለው። በጣም የትግራይ ህዝብ ኦልሞስት እንደ ህብረተሰብ መቀጠል ወደሚያቀትበት ደረጃ በሚንደረደርበት ጊዜ የተገኘ ወይ እየተገኘ ያለ ትምህርት መሆኑ ነው በጣም የሚያሳዝነው። የውድ ተማሪዎች ነገር ከዚህ በፊት አንስቼዋለሁ። ውድ ተማሪዎች መሆናችን ወይ መሆኑ ነው ብዙ ሰው በጣም የሚያሳዝነው ነገር። አንድ ውድነቱ ደግሞ እንደዚሁ ተመጣጣኝ እንኳን አይደለም። ዝም ብሎ ውድ ተብሎ ህልውናን ያክል ኮስት በሚያደርግ ደረጃ አደጋ ውስጥ ከገባ በኋላ የሚገኝ ትምህርት መሆኑ ነው። ግን ምንድነው ከመቅረት መዘግየት ይሻላልና አሁንም ይሄ ትምህርት መገኘቱ ተስፋ የሚሰጥ ነገር ሆኖ አገኘዋል። ሶ ቅድም የጠቀስካት ነገር አለች። ግልጽ መደረግ ያለባቸው አንዳንድ ነጥቦች አሉና እነሱን ላንሳቸው። እኔ አሁን ያለው ሁኔታ የምመለከተው እንዴት ነው? አዲስ አበባም ያለ አንድ የትግራይን ህዝብ ቢያጠፋ የሚወድ በተግባርም ያንን ለማድረግ የተንቀሳቀሰ ኃይል አለ። አብይ አህመድ በተባለ ጄኖሳይዳል ሜኒያክ የሚመራ ኃይል አለ። በሌላ በኩል ደግሞ ኢንሄረንትሊ ሲሰራ ጸረ ትግራይ የሆነ የትግራይን ህዝብ ሲመለከት ራሱ የራሱ ክሽፈት አድርጎ የሚመለከት ራሱን በአይዲዮሎጂ ደረጃ የጣሊያን ስባሪ ነኝ እኔ በተሳሳተ ሁኔታ ነው አፍሪካ ቀንድ ውስጥ የተገኘሁት ብሎ የሚያምን ቅኝ በመገዛቱ የሚኮራ የኤርትራ ብሔረተኝነት እንቅስቃሴ አስመራ ላይ ከትመዋል። አሁን ከነዚህ ጄኖሳይዳል ኃይላት ትግራይ የምትመርጥበት ሁኔታ መገኘቱ የሁለት ሞት ምርጫ ነው ብያለሁ። ነገር ግን ያንን የሁለት ሞት ምርጫ ቢያንስ አንደኛውን ወደ ህይወት ምርጫ መለወጥ የሚቻልበት መንገድ አለ። which is የፕሪቶሪያን ስምምነት መሰረት አድርጎ የትግራይን የውስጥ ፖለቲካ አንድነት የሚያስጠብቁ እርምጃዎች ወስዶ የትግራይን ጥቅም ሁሉ ጠብቆ እንኳን ለትግራይ ለሌላው የኢትዮጵያ ክፍል ጭምር መፍትሄ መሆን የሚቻልበት አማራጭ መሆን የሚቻልበት መንገድ ነበረ። አሁንም 100% ተዘግቷል የሚል እምነት የለኝም። 100% ማለት በፍጥነት እየተዘጋ ነው። ሊያልቅለት በጣም በፍጥነት መስኮቱ መጋረጃው ሊዘጋ ነው። ግን ስቲል ጭልጭል የምትል ተስፋ አለች ብዬ ያምናለሁ። ምንድነው እያልኩ ያለሁት? ከብልጽግና ጋር የሚደረግን ግንኙነት ተቀባይነት ያለው ነው የምልባቸው ሁለት መስፈርቶች አሉ። አንድ በፕሪቶሪያ ስምምነት ማዕቀፍና ማዕቀፍ ብቻ የተደረገ ከሆነ፣ ሁለተኛ ያ ከብልጽግና ጋር የሚገናኝ ኃይል በትግራይ ውስጥ ያለውን አቅም የማዳበር የፖለቲካ አካታችነት የብሔራዊ እርቅና ጉባኤን መንገድ ጄኑዊንሊ የሚከተል ከሆነ ብቻ ነው። ለምንድነው ይሄን የሚያደርገው? በትግራይ ውስጥ ያንን የትግራይን አቅም የማሰባሰብ ተግባር ከከወነ ኢነዌይ ጠንካራ ተደራዳሪ ትግራይ የምትሆንበትን እድል እየፈጠረ ነው ማለት ነው። ሁለተኛው ደግሞ የፕሪቶሪያ ስምምነት ዓለም አቀፍ ታዛቢዎችና ሪኮግናይዝ ያደረጉት አካላት ባሉበት የተሰራ ስምምነት ነው። ህዝቡም እንዲያገግም ጊዜውን ሊጠቀም የሚችልበት እድል የፈጠረ ስለነበር አዝባድ አዝትዝ ማለት ነው የፕሪቶሪያ ስምምነት
ከትግራይ ህዝብ መስዋዕትነት አንጻር የፕሪቶሪያ ስምምነት በጣም መጥፎ ውል ነው፣ በጣም መጥፎ ስምምነት ነው። ግን ማሰብ ያለብን በቲዲኤፍ ጀግንነትና በህወሓት ድንቁርና መካከል ባለው መስመር ነው የተገኘው የፕሪቶሪያ ስምምነት። እንደ ህወሓት ድንቁርና ቢሆን የትግራይ ህዝብ ጠፍቶ ነበር። እንደ ቲዲኤፍ ጀግንነት፣ እንደ ትግራይ ህዝብ ጀግንነት፣ እንደ ትግራይ ህዝብ መስዋዕትነት ደግሞ ቢያንስ ከዜሮ ወዲህ መለስ ያለ የፕሪቶሪያ ስምምነት የሚባል ነገር ተገኝቷል። የትግራይ ህዝብና የህወሓት ተግባር በዛ ሬዚስተንስ በነገራችን ላይ ኢንቨርስሊ ፕሮፖርሽናል ነው። አሁን እንዲህ ባለበት ሁኔታ በትግራይ ውስጥ ብሔራዊ ጉባኤ አካሂዶ የእስከዛሬ የፈጸመውን ወንጀል ተገንዝቦ ግዴ ለመራሴን ላግልል ብሎ ምክር ከፈለጋችሁ ብቻ ጠይቁኝ፣ የምትቀበሉት የምታሻሽሉት ወይም የምትጥሉት ብሎ ኮንስትራክቲቭ የሆነ ሚና ሊጫወት የሚገባው አካል ምን እያደረገ ነው? ትላንት መሳሳቴ ምንም ተጠያቂነት ሊመጣብኝ አይገባም፣ 1 ሚሊዮን ያህል ሰው እኮ አስፈጅተሃል ስትለው 2 ሚሊዮን ያልሆነው እኮ በእኔ ምክንያት ነው የሚል እኩይ የሚል ጨክኖ ከሰብአዊነትና ከትግራይ ህዝብ ጋር ካለ ትስስር ጽድት ያለ የውስጥ የትግራይ ህዝብ ኤግዚስቴንሻል ኤነሚ በትግራይ ያለው እንዲህ ባለው ሁኔታ ህዝብ በተዳከመበት የፖለቲካ ኃይሉ በተሰባበረበት በተሰነጣጠቀበት ሁኔታ ከሻዕቢያ ጋር የሚደረግ ድሪያ በትግራይ ህዝብ ላይ እሳት ከማምጣት በስተቀር የሚፈይደው ምንም ስለሌለ ነው። ይሄንን ነገር በአክቲቭሊ ማነወር አክቲቭሊ መቃወም የሚገባ። ሌላው ከዚህ ጋር ተሳስሮ መነሳት ያለበት ነጥብ ጌታቸው ማስተያየት ብትሰጥበት እንደው ደስ የሚለኝ ህወሓት መርቶት የሚሳካ ምንም ውጊያ የለም ብዬ አምናለሁ። እንኳን አሁን በዚህ ደረጃ ማነው ኢትዮ ፎረም ላይ እንደተገለጸው በገዛ ግዛቱ ጽህፈት ቤቱ ላይ ብቻ የሆነ በተቀረ ኔትወርኩን እየተጠቀመ ከማመስ ውጪ ስቴት ክራፍት መስራት በማይችልበት በዚህ ጊዜ ቀርቶ at the height of its power at the peak of its power እንኳን ከድል ሽንፈት ማውጣት የሚችል አመራር ነው ነበር። በመለስ ዜናዊ በተመራበት ጊዜ እንኳን ኦኬ በኢትዮጵያውያን ሁሉ መስዋዕትነት የተገኘውን ድል ወደ ሽንፈት የለወጠ ኃይል ነው። and በመለስ ጊዜ በዱልዱም ርዕዮተ ዓለም ዱልዱም የምለው ከህዝብ ጥቅም አንጻር ነው፣ ግን ስል በሆነ ስቴት ክራፍት ስል የምለው አሁንም ከትግራይ ህዝብና ከሌላው ህብረተሰብ ጥቅም አኳያ ሳይሆን የራሳቸውን ስልጣን ከማራዘም አኳያ ነው ነበረ የተቀናጀው። አሁን ርዕዮተ ዓለም ብሎ ነገር የለም፣ ግብ ብሎ ነገር የለም። የራስ ስልጣንና ኪስን ከመምራት ውጪ ከዛ ጋር ተደምሮ የከፋ የአመራር ጥራት ጉድለት ወይ ግድፈት አለ። የአመራር ጥራት ግድፈት አለ ማለት እንደውም ኢትስ አን አንደርስቴትመንት፣ አመራር ያለ ያስመስላል። ይሄ በአሁኑ ወቅት ህወሓት ጽህፈት ቤት የመሸጉት መሳፍንት መታሰር የፈሩ የደነበሩ ደናቁርት የፈጠሩት ቡድን ነው። እነሱ እንዲኖሩ ህዝብ ሊያጠፉ የሚፈልጉ ናቸው። የእንጨት ድስት የሚል ገለጻ ተጠቅሟል ያየ ሰው አይ ቲንክ የእንጨት ድስት የሚለው መጀመሪያ እሳቱ ድስቱን ያገኘዋል የሚል አሳምፕሽን ያለው ነው። እነዚህ መጀመሪያ ህዝቡን አቃጥለው ግን እነሱ አይቃጠሉም። ምን ለማለት እንደፈለገ ይገባኛል። እነሱ የራሳቸውን ገላ እንኳን አይከላከሉም፣ እንኳን ሊያበስሉት የሚጠበቅባቸውን ኮንተንት ቀርቶ ነው እያለ ያለው። በከፊል እውነትነት አለው እያልኩ ያለሁት ከዛም የከፋ ነው። እንዲያውም ህዝቡን ቀቅለው ነው እነሱ የሚተርፉት ነው። ህዝቡን ቀቅለው ነው እነሱ ለመዳን የሚሞት ሰው። በዚህ ሁኔታ እነዚህ መርተውት የሚሳካ የፖለቲካ ግብ፣ እነዚህ መርተውት የሚገኝ ወታደራዊ ድል ሊኖር አይችልም። ቀድሞውኑ ሽንፈት ውጤቱ እንደሆነ የታወቀ ጦርነት ደግሞ መጀመር የለበትም። ቀድሞውኑ ውድቀት እንደሆነ የሚታወቅ ጦርነት ደግሞ መጀመር የለበትም። ለዚህ ደግሞ የሩቅ ጊዜ ምስክር የለንም። በዛ ደረጃ በአጭር ጊዜ ከትግራይ ህዝብ ምጥ የተወለደ ቲዲኤፍ የሚባል በአፍሪካ ቀንድ በጣም ትልቅ የሚባል የፍልሚያ ጉልበት መፍጠር የቻለ ትልቅ ኃይልን እንደለመደው ስኳንደር አድርጎ ይሄው አሁን በጽህፈት ቤቱ ዙሪያ የተሰባሰበ የደነበሩ መታሰር የፈሩ ወንጀለኞች ስብስብ ተከላካይ እንዲሆን ወደ ማድረግ ያወረደ ኃይል ነው። ሶ ታይም ኤንድ አጌን ማናቸውንም በረከት፣ ማናቸውንም ጸጋ፣ ማናቸውንም እድል በማበላሸት በማክሰርና በማጥፋት የሚታወቅ ኃይል የሚመራው ጦርነትም ሆነ የሚሰራው ፖለቲካ የትግራይን ህዝብ ጥቅም ሊያረጋግጥ አይችልም። በዚህ ምክንያት እነዚህ ሰዎች ከዚህ በፊት እንዳደረጉት በሚሊዮኖች ህይወት ላይ እንዲወስኑ ሊፈቀድላቸው በፍጹም አይገባም።
ፍጹም እዚህ ሰዓት ላይ ነው። እኔ አሁንም የሳልሳይ ወያነን ጥሪ ይሄ የብሔራዊ ጉባኤንና ከዛም በፊት በተደጋጋሚ ዜሬዎት ላይ በነገራችን ላይ ያራመድነው ሐሳብ ነው። ብሔራዊ ጉባኤ ተጠርቶ ከዛ ብሔራዊ ጉባኤ የሚወለድ ናት ታደሰን ወይም እገሌን አኖይንት የሚያደርግ አይደለም። ከዛ ብሔራዊ ጉባኤ የሚወለድ መንግስት ተፈጥሮ የትግራይ ህዝብ መንግስት ተፈጥሮ እንደ ትግራይ ህዝብ አስፓይሬሽን ከማንም ጋር የሚነጋገር የሚደራደር ቴክኒካል ኮኦፕሬሽንን በተመለከተ ከሻዕቢያም ጋር ቢሆን ፕራግማቲክ ፖለቲክስ ነው እዚህ ጋር እንትን ግን መጀመሪያ ከውስጥ ያለን ጤንነት የፖለቲካ አንድነትና ጤንነት ከጠበቅ በኋላ ከሆነ ማለት እሱንም ቢሆን እያወቅ ጊዜ ካገኘ ሊያጠፋህ እንደሚችል ዜርፎር ያንን ማድረግ እንዳይችል ማድረግ እንዳለበት ስትራቴጂያይዝ ያረክ ከሆነ ከብልጽግናም ከሻዕቢያም ከማንኛውም ሌላ ኃይል ጋር ለጥቅምህ እየተደራደርክ ልትቀጥል ትችላለህ። ያ ባልሆነበት ሁኔታ እና ደግሞ ይሄ በተደጋጋሚ ምን ያህል የከሸፈ ምን ያህል የወደቀ እንደሆነ ደጋግሞ ያሳየ የነዚህ ደናቆርት ስብስብ በትግራይ ህዝብ ላይ ሌላ ምዕራፍ ሌላ የልቂት ምዕራፍ ሌላ የውድመት ምዕራፍ እንዲከፍት ሊፈቀድ አይገባም ነው እያልኩ ያለሁት ነው እያልን ያለ ነው። እዚህ ላይ የተወሰነ ሀሳብ አክልና ወደ ጌታቸው ፓርቲ ጉዳይ እንሻገር። አይ እሱ ነው አሁን ማለት እንዳልከው ነው። እንኳን በሰው ህይወት ዝም ብሎ በሆነ ባፈራው ሀብት እንኳን ትርፍና ኪሳራውን ማስላት የግድ ነው እና ወደኋላም ቢኬድ እንዲያውም አንዱ የዚህ ካልቸር ኦፍ ኢምፒዩኒቲ በቃ እንደዚህ ድፍረት የሚሰጣቸው ነገር እኛ የምናውቀው እንደ ህዝብ እንደ ሰው የምናውቀው ብቻ ሳይሆን እነሱ በጣም ብዙ የሚያውቋቸው የተፈጸሙ ወንጀሎች የትም ሳይደርሱ ሲቀሩ ምንም ተጠያቂነት ሳያድርባቸው ሲቀር እያዩ ስለመጡ አሁን በቃ አለ ድፍረቱ። ብዙ ጊዜ እኮ አለ በሰውም ተፈጥሮ በራሳችንም ሙያ አይደለም ግን መጀመሪያ የሚዘገንኑን ነገሮች ወይም የምንፈራቸው የነበሩ ነገሮች ሲደጋገሙ እንዲያውም የሆነ እንትን ትሰጣቸዋለህ በቃ የሆነ ጥሩ ጎን ምናምን እንዳላቸው አድርገም ታቀርባቸዋል እና ለዛ ነው አሁን የምናየው አሁን እንዲያው ከሻዕቢያ ጋር በዚህ ሄዶ በዛ ወጥቶ ምንም እኮ ትዝ የማይላቸው ነው። ምንም በደህናው ቀን የማያስቡት አድቫንቴጅ እንዳለው ለማድረግ ይሞክራሉ እና እኔ በተለይ ውስጥ ያሉ አሁን ወደ ቁጥሩ ወደ ኃላፊነቱ ውሳኔ የሚወስኑ ይሄን አድርግ እያሉ የሚወስኑ ሰዎች እንደሚታወቀው ሁሉም የህወሓት አባል አይሆንም። ያው እነዛ መሪዎች ናቸው እና ከመሪዎቹ ውስጥ ይሄ ለምን ሆነ መቼ በእነማ ውሳኔ የሚለውን ቢያንስ ወደ ሚዲያ ማውጣት ከዛ ደግሞ ባለፈ እነዚህ ሰዎች ፓርቲ የሚለውን አካል ያው ያለ ፓርቲ ሊያስቀሩት አይ ቲንክ የቀናት ጉዳይ የሆነ ይመስላል። አንድ ከዛ ባለፈ ደግሞ ዋናው ፓርቲው ቢበዛ 50 ዓመቱ ነው ግን በዛ ቀጠና በዛ ሪጅን እንዳቆጣጠሩ 3000-6000 ዓመት የኖረ ማህበረሰብ ብዙ ታሪክ ያለው ማህበረሰብ ለጥቂቶች ጥቅም እና እነሱ እንዳይጠየቁ ተብሎ ደጋግሞ ያለምንም እንዲያው በነገራችን ላይ የሻዕቢያ ያደረጋቸው ነገሮች አሁን የ77 ዓመቱ ድርቅ በለው ቅድም 10 ሲጠቅሰው የነበረው የቀይ ኮከብ ዘመቻ በተደጋጋሚ የተደረገለትን እንዳልተደረገለት የተከፈለለትን እንዳልተከፈለለት ማድረጉ ብቻ አይደለም በላዩ ላይ ነው የሚጨምርበት ወንጀል ላይ ወንጀል ነው የሚጨምርበት እና እኔ ለራሱ ክብር ያለው ሰው በሙሉ ማሰብ አለበት ብዬ አስባለሁ። በቃ ይሄንን እንኳን ሊደግፈው ቀርቶ እንዲያውም እስካሁን እነዚህ ሰዎች ለፍርድ አለመቅረባቸው ባለፉ ተጠያቂነት በተመለከተ አሁን ቅድም እንዳልነው የአስመራ የ4 ኪሎ
የባህር ዳር ሌሎችም ኃይሎች ተጠያቂ መሆን አለባቸው እንደምንለው ደጋግመን ይሆናልም የጊዜ ጉዳይ ነው። በሌላ በኩል ደግሞ የዚህ የህወሓት መሪዎች የፖለቲካም ይሁን የወታደራዊ መሪዎች ባደረጉት ወንጀል በፈጸሙት ወንጀል መጠየቅ አለባቸው። ምክንያቱም ፍትህ ለዛ ነው የሆነ በከፊል አሟልተህ ፍትህ ነው አትለው። ሙሉ መሆን አለበት። ሙሉ መሆን ያለባቸው ኢንዲቪዚብል የሆኑ ነገሮች አሉ ዋጋቸው ከዛ ጋር የተያዘና ፍትህ አንዱ ነው። በዛ መግፋት ያስፈልጋል ብዬ ነው የማስበው። ያው ጥሪ የማቀርበው በዛ ደግሞ ከተሰራ ብዙ ነገሮች ማሳካት ይቻላል። አሁን 4 ኪሎ ትግራይን ባስለቀሰ ትግራይን ባደማ ጊዜ ያው ሰው እዛ ትግራይ ላይ የሚቀር መስሎት ያው ሆ ብሎ በግጥምም በዜማም በሽብሸባም ደገፈ ሁሉም ሰው። አሁን የት እንዳለ እንግዲህ መቼስ መልሶ መንገር አያስፈልግም። ነገ ደግሞ ወዴት ሊሄድ እንደሚችልና አሁንም ጊዜው አልዘገየም። እስካሁን ለተፈጸመው ወንጀል ሰለባዎች ሲባል ፍትህ የሚለው ላይ መስራት ያስፈልጋል ብያለሁ። ቴዲ ቅድም ያነሳው ነገር አለ፣ በዛው ልቀጥል ብዬ ነው ከርዕሳችንም ጋር ስለሚገናኝ ማለት ነው። በትግራይ ውስጥ ያለውን ፖለቲካ እንቅስቃሴ በተመለከተ ማለት ነው እና የአቶ ጌታቸው ረዳ ቡድንን በተመለከተ ሁለት የተምታቱ ዘገባዎች እየወጡ ነው። ሰው አንድ በኩል የምታውቀው ምንድን ነው የሚለውን እንድታጋራም ብዬ ነው። ሰው አንድ በኩል የትግራይ ልማት ማህበርን በተመለከተ የደብረጽዮን ህወሓት ሙሉ በሙሉ ለመቆጣጠር ባደረገው ጥረት እኔ ሀብት እያሰባሰበ ነው ለጦርነት ብዬ ነው ማስበው። ሌሎች የታደሰ ወረደንም ካቢኔ ከዚህ በቀደም ከአሉላ ሰለሞንም ከሳልሳይ ወያነ ትግራይ ሊቀመንበር አሉላ ኃይሉም ጋር ባደረግነው ውይይት ያነሳነው ነገር ነው። የጦርነት ካቢኔ ነው የሚመስለው። የጦርነት ካቢኔ ማለት ሪሶርስ ለማሰባሰብ በሚያስችላቸው ቦታ ላይ እያስቀመጣቸው ነው የሚመስለው። ሰው ኢን አ ዌይ በዝግጅታችን ሁሉ አይ ቲንክ ዋና ጥያቄ እያደረግን መቀጠል ያለብን ታደሰ ወረደ ነው። ታደሰ ወረደ እንደዚሁ ከዚህ በፊት የተጫወተውን አይነት የገለልተኝነትም ሆነ የፕሬዝደንትነትን ምናምን ሚና እየለዋወጠ እንዲጫወት በጭራሽ ሊፈቀድ አይገባም። ኮላውት መደረግ አለበት። በየጊዜው አጭበርባሪነቱ ማብቃት አለበት። ቀለም ለዋዋጭነቱ ማብቃት አለበት። በህዝብ ደም እንደዚህ ቀለም እየለዋወጠ ሊቀጥል አይችልም። እሱ እንደተጠበቀ ሆኖ ግን በአንድ በኩል የአቶ ጌታቸው ቡድን አዲስ ፓርቲ ሊመሰረት እንደሆነና ስሙንና ፕሮግራሙን በቅርብ እንደሚያሳውቅ የሚገልጥ ዘገባ ተመልክቻለሁ። በዩኤምዲ ላይ ወጥቶ አይቻሉ። በሌላ በኩል አዲስ አድማስ ላይ የአቶ ጌታቸው ረዳ ቡድን ህወሓትን ለማዳን እንደሚንቀሳቀስ በዚህ መሰረት የምርጫ ቦርድ ካስቀመጠው ገደብ በፊት እንደሚመዘገብ ጉባኤ እንደሚያካሄድና የድርጅቱን የማዳን ተግባር እንደሚፈጽም የሚያሳይ ዘገባ ወጥቷል። የቱ ነው ትክክል ባንተ መረዳት? ይሄ አዲስ ፓርቲ ያን መግለጫው ላይ ያካተተውን እኔም ተመልክቻለሁ። በእርግጥ የሚዲያ ዘገባ እዛ ላይ መሰረት ያደረገ ነው። የትግራይ ልማት ማህበርን በተመለከተ በተጠቆመው በወጣው መግለጫ ላይ ማለት ነው። ግን እነዚህ የተምታቱ ተረኮች አሉት ለምንድን ነው? አዎ በጣም እንደምታውቀው ሪዮትም ላይ ዩኤምዲ ሚዲያም ላይ ቀርበው አቶ ጌታቸው ሲጠየቁ ያኔም የተለያየ ነገር ነው ሲግናል ሲሰጡ የነበረው እና አሁን እነሱም ራሳቸው በህወሓት እንዲያውም እነሱ የሚሰጡበት መግለጫ የፎርማቱ ላይ ሳይቀር ከዛኛው ለመለየት ምናልባት ያኛው ወይ ከተመዘገበ በአዲስ ነው የሚመዘገበው እና 1 ዓመት 2 ዓመት የሆነው ፓርቲ ነው የሚሆነው የሚል እሳቤ ያለው ይመስላል። ከ1975 በፈረንጆች ወይም ከ1967 ጀምሮ የነበረ ፓርቲ አይነት የሚል ነው የሚጠቀሙትና አቶ ጌታቸው እና እዛ ላይ አሁን የጠቀሱት ክሊር ነው አዲስ ፓርቲ እንደሚያቋቁሙ ነው። እንዲያውም እኔ ያው ለማጣራት ስምም ካለው ዘገባው የሚዲያ ሚዲያ ከመውጣቱ በፊት ስምም ከወጣለት አንዳንዶች ያው የትግራይ ሊበራል ፓርቲ የሚል ጽፈው ስላየው ከዋናው ከፈረሱ ልስማ ብዬ አጣርቼ ነበረ። ገና እያሰብንበት ነው የሚል ነው የሰጡኝ። ስለዚህ በዛ በኩል ነው የምናውቀው። ምናልባት ዛሬና ነገ ወይም በዚህ ሳምንት መጀመሪያ አካባቢ ስብሰባዎች አሉ። እነዛ ስብሰባዎች አንዱ ይህንን ከስምም ከአጠቃላይ ሂደቱም ጋር በተያያዘ ነው።
ሁለተኛ ደግሞ ራሱ እዛ ህወሓት ውስጥ የነበረውን ኃይል ብቻ ይዘው ነው የሚሄዱት ወይስ ከሌላ አካል ጋር ድርድር ያደርጋሉ? አሁን ለምሳሌ ከተቃዋሚ ፓርቲዎች የሚል ጥያቄም አለ። ምክንያቱም እዛ ውስጥ እንግዲህ እኛ አሁን እንደ ሚዲያ ምናልባት የምታደርጉት ከሆነ ማድረግ በዚህ መልኩ ብታደርጉት ማለት የምንችልበት ደረጃ የደረስን ይመስለኛል ቢያንስ። ስለዚህ ለምሳሌ እንዲያው ተመልሶ ስም ቀይሮ ያኛው አሰራር የሚስጥራዊነቱም በቃ እንዳለ ነገሩን ይዘው የሚሄዱ ከሆነ እኔ ያው ባያደርጉት ከህዝብ አንጻር ማለት ነው ባያደርጉት እመርጣለሁ። በሌላ መልኩ የሚመጡ ከሆነ ግን ከተቃዋሚ ፓርቲዎች ጋር ተደራድሮም ቢሆን ትግራይ ምንድን ነው የሚያስፈልገው የሚለው አሁን ታደሰ ወረደ የሰጠው ኢንተርቪው ላይ የጠቀሰው አለ። አሁን ከፈት ያሉ ነገሮች ነበሩ፣ በፊት አይቻልም ነበረ ምናምን ያለው አድሚት ያደርጉ በፊት አድሚት አድርገው አያውቁም ራሱ ትግራይ ምን አይነት ሰቆቃ ውስጥ እንደነበረች። ግን ባለፈው 2 ዓመታት ውስጥ ከፈት ብሎ ነበርና ያ ከፈት ያለ ነገር ይቀጥላል ምናምን ያለው አለ የሰጠው ኢንተርቪው ላይ። እኔ ምናልባት ከፈት አድርገውት ነበረ ብለንም ደጋግመን አንስተናል። እዚህ የነጌታቸው ቡድን ነው ያደረገው ብለን ብዬ ስለማምን ይሄንን በፓርቲው በኩል እጅግ በደንብ ከፈት ባለ መልኩ የነፃነት የሀሳብ ነፃነት ማለት ነው በሚታይ መልኩ በሚያደርግ አወቃቀር፣ ሁለተኛ ደግሞ አዳዲስ አሰራሮች፣ አዳዲስ ሀሳቦች፣ አዳዲስ ዲቤቶች የሚደረጉበት ከስትራክቸሩ ጀምሮ እንዲያደርጉት ነው የምጠብቀው። ግን አንድ የሚጠቀሙበት ሰነድ ለዚህ ለ2-3 ቀን ስብሰባ ሰነዱ እነዛ ፓርቲ የሚያቋቁሙ ብቻ ሳይሆን ሌላውም ለውጥ ይፈልጋል የሚሉት ኃይል እንዲያየው እንዳደረጉ ነው እንግዲህ ያለኝ መረጃ። ስለዚህ ምናልባት አንድ እነሱ የሚያቋቁሙት ፓርቲ ብቻ ሳይሆን ከዛ ውጭም ያለው የለውጥ ሂደቶች በተለያየ መልኩ እንዲሄዱ ሊፈልጉ ይችላሉ። ግን እስኪያደርጉት አሁን የሚያሳዝነው አድርገውት ካላየን እርግጠኛ ያለመሆን አለ። በቃ ሆን ተብሎ ነው የሚደረገው ወይስ የባህል ጉዳይ ነው? አይ ዶንት ኖ። ግን እንደዛ ነው ያለኝ መረጃ። ቴዲ እነዚህም ሁለቱም ምርጫዎች ያው አዲስ ፓርቲ ሊቋቋም እንደሆነ ነው አሁን ጎልቶ እየወጣ ያለው። ግን እንደ ሁለቱን እስቲ ለእይታችን ያክል ነጣጥለን እናያቸው። ማለት ህወሓትን ማስቀጠል ቢወስኑ ምን ይሆናል፣ አዲስ ፓርቲ ቢያቋቁሙስ ምን ይሆናል የሚለውን ማለት ነው። ሰው አዲስ ፓርቲ ካዋቀሩ አይ ቲንክ ከዚህ በፊት በትግራይ ተቃዋሚ ፓርቲዎች ማድረግ ያልቻሏቸውን ነገሮች የማድረግ እድል ያላቸው ይመስለኛል። አንዱ ፋይናንሻል የሆነ ሰፊ አቅም ይኖራቸዋል ብሎ መገመት የሚቻል ይመስለኛል። ወይ በተለያየ መንገድ ይህንን እንቅስቃሴ የሚደግፉ አካላት ሊኖሩ ይችሉ ይሆናል። ያው አንዱ ተጠርጣሪ ብልጽግና ነው። ግን ያ ሲጀመር ጀምሮ በሚበረከትላቸው የገንዘብ ከዚህም ከዛም በሚመጣ የገንዘብ ድጋፍ አስቀድሞ ነፃነታቸውና ተአማኒነታቸው ከጠፋ there is no point። እሱ ላይ አይ ቲንክ በጣም ጥንቃቄ ማድረግ የሚኖርባቸው ይመስለኛል። ኦልሬዲ በጣም ቴይንትድ ስለሆነ ምስላቸው በትግራይ ማለት ነው። ደብረ ጽዮንን አንድ ኃይል ይቃወማል ማለት ኔሰሰርሊ ነጌታቸውን ያምናል ማለት ስላይደለ ማለት ነው። እሱ አንድ ለማንኛውም ግን ለሌሎች ተቃዋሚ ፓርቲዎች ትልቅ ችግር ሊሆን የሚችል ለእነሱ ደግሞ ትንሽ ቀለል ሊል ይሆናል ተብሎ ሊገመት የሚችል ነገር የገንዘብ የመንቀሳቀሻ ገንዘብ ነገር ነው። ሁለተኛ ከዚህ ጋር የሚነሳው የውስጥ ድርጅት ልምዳቸው ይሄ ኦፍኮርስ በአመዛኙ መጥፎ ሊሆን የሚችል ነገር ነው። ሊላቀቁት መሞከር ያለባቸው ነገር ነው። ወይም ደግሞ ወደ በጎ ያንን ችግሩን ማወቃቸው ነገሩን ወደ በጎ እንዲለውጡት ሊያስችላቸው ከቻለ እንደ ትልቅ እድል የሚቆጠር ነው። ግን በአደረጃጀት ውስጥ የመስራት ምን ማለት ልምዳቸው እሱ በመጥፎም በበጎም ተጽዕኖ ውስጥ ሊከተው የሚችል ነገር ነው። ሶስተኛው ግን ምናልባት በትግራይ ውስጥ ባለው የካቢኔ አወቃቀር አሁን ባለው ሁኔታ የደቡብ ትግራይ ዞን እንደ ዞን ካቢኔው በጠቅላላ የታደሰን ካቢኔ ተቃውመዋል። ምናልባት ትግራይ ውስጥ ያለውን የካቢኔ ኮምፖዚሽን ከተቃወሙና ዲሌጂቲማይዝ ካደረጉት ታደሰ ያንን ካቢኔ መልሶ ለመመልከት ይገደዳል
ብዬ አምናለሁ። እዛ ውስጥ ሊኖሩ የመቻል እድላቸው ከፍ ያለ ሊሆን ይችላል። ወደ አቃፊነት ወደ ምናምን ይመለስ ከተባለ በካቢኔ ውስጥ ከሚካተቱት ሰዎች መካከል ሊሆኑ የመቻል እድል አላቸው ነው ወይ? እሱም አንድ አቅም ተደርጎ ሊወሰድ ይችል ይሆናል። ግን በዛ በኩል ደግሞ ያ የደብረጽዮን ህወሓት አሁን በራሱ በገዛ ራሱ ድርጊቶች በደረሰበት የከፋ ኪሳራ ምክንያት በአሁኑ ወቅት በትግራይ ሌላ አማራጭ ተቃዋሚ ፓርቲ ቢመጣ ከዚህ ቀደም ከነበረው እጅግ የሰፋ ድጋፍ የማግኘት እድል አለው። ያ ግን በትክክል ከህዝቡ ጋር የሚፈጥረውን ግንኙነት ሀሳቡን አርቲኩሌት አድርጎ መሬት ላይ ስራ ሰርቶ የሚካሄድ ከሆነ ነው። አለዚያ የጌታቸው አዲስ ፓርቲ ዴድ ኦን አራይቫል ሊሆን የሚችልበት እድል አለ። ያኛው እንኳን ህወሓት ትላንትና የነበረውን ህይወት ልቀጥል እያለ አትሊስት በቬጂቴቲቭ ስቴት ላይ የተወሰነ ጊዜ ሊቆይ የሚችልበት እድል አለ። ከሆነ ፋይናንስ ጋር ኦልሬዲ ኮኔክትድ ስለሆነ ማለት ነው። ከሆነ የገንዘብና የሆኑ የዘመድ አዝማድ ትስስር ጋር አብሮ ስለተሳሰረ ለተወሰነ ጊዜ በህይወት እንዳለ ሊቆይ ይችላል። እያሰበ እንኳ ባይሆን እንዳለ ሊያስመስል ይችላል። አሁን እያደረገ እንዳለው ማለት ነው። ያ ጉዳት አያስከትልም ማለት አይደለም። ፖለቲካሊ ግን በአሁኑ ወቅት የደብረጽዮን ህወሓት ፖለቲካሊ ካየ ነው ሰዎቹ ይንቀሳቀሳሉ፣ ገንዘብ ያዘዋውራሉ፣ ጉዳት ያደርሳሉ። ፖለቲካሊ ካየ ነው ግን ቬጂቴቲቭ በሆነ ስቴት ላይ ነው ማለት የሚቻል ይመስለኛል። ይሄ በትግራይ ፖለቲካ ውስጥ የሚፈጥረው ዳይናሚክስ ምንድን ነው የሚል ነው። ሌላ አብሮ መነሳት ያለበት ጥያቄና ምናልባት መዘለል የሌለበት አብይ አህመድ የእነ አቶ ጌታቸውን አዲስ ፓርቲ በመስረት እየገፋ ከሆነና ፈልጎት ከሆነ ልክ ይሄ በጦርነት ሲከፍት አብይ እንግዲህ ሁለት ምርጫዎች አሉት ብለናል አይደል? በቀጥታ ወደ ኤርትራ መዝመር ጦር ትግራይ ያለውን ኃይል ጠራርጌ ወደ ኤርትራ ልዝመት ሊል ይችላል። ውይይቱም እንዳለጥ ዘግበናል ከዚህ በፊት በርዕዮት እንደዚህ አይነት ውይይት። ትግራይ ውስጥ ያለውን ኃይል በመጠራረግ ጀምራለሁ ካለ ትግራይ እንደገና በሚያሳዝን ሁኔታ የጦርነቱ ምዕራፍ አንድ አውዳሚው ፓርት ሊባል ይችላል የሚካሄድባት ምድር ልትሆን ነው። ወይ ኢሳያስና አብይ አንድ ላይ አብረውም ትግራይን የጦር አውድማ አርገዋታል። በተጣሉ ጊዜም እንደገና የጦር አውድማ ሊያረጓት የሚችሉበት እድል አለ ማለት ነው። እንደዛ በሚሆን ጊዜ በ2013 በኢትዮጵያ አቆጣጠር በገዛ አቆጣጠር ተፈጥሮ የነበረ ፓወር ቫኪዩም ነበረ። ጊዜያዊ አስተዳደር ለማዋቀር ሞክሮ በቢሮክራሲ ውስጥ የሚሰሩ ሰዎች በጣም 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 ትልቅ ችግር ይገጥማቸው ነበር በተገቢ ምክንያቱም በህዝቡ ላይ ጭፍጨፋ የሚፈጽሙ ኃይላት ናቸው። ከዛ በኩል ሻዕቢያን ጋብዘው ከዚህ በኩል የራሳቸውን ጦር አስተማርተው ከዛ በፊት የክልል መደበኛና የመደበኛ ኃይላትን ጋብዘው እያስጨፈጨፉት ስለነበር እና ያንን ለሚያደርግ አገዛዝ በቢሮክራሲ ውስጥ ገብቶ መስራት ትልቅ ፈተና ነበር። ግን አት ሴም ታይም ደግሞ ህዝቡ ህይወቱ ይቀጥላልና የሚፈልጋቸው አገልግሎቶች ነበሩ። እዛ ትልቅ ዳይለማ ነበር። ያ ጦርነት ቢከሰት ያንን ፓወር ቫኪዩም ሊሞላ ይችላል ብሎ ያሰላ የሆኑ አብይ ብሎ ማሰብም አይ ቲንክ ኔግሌክት መደረግ ያለበት ነገር አይመስለኝም። ብቻ እያልኩ ያለሁት ምንድነው በአጠቃላይ በዚህም ተባለ በዛ በበጎም ተወሰደ በጎ ባልሆነ መንገድ እንዲሁ ዝም ብሎ የሚታለፍ ነገር ግን አይሆንም። እኔ ይሄንን ድርጊት የጌታቸው ሰዎች የአብይን ካቢኔ ሳይቀላቀሉ ቢያረጉት የተሻለ በሆነ የሚል እምነት ነበረኝ። ኤግዛክትሊ ቢያረጉም እመርጥ የነበረው እዛ ውስጥ ሳይገቡ የነበረውን ሂደት ቢያንስ ራሳቸውን ሊያብራሩ ሊያስተባብሉና ያንን በደብረጽዮን ህወሓት በኩል የሚሰነዘረውን የፕሮፓጋንዳ ጥቃት ሊመክቱ የሚችሉበት የተሻለ እድል ነበራቸው። አሁን በብልጽግና ካቢኔ ውስጥ ጌታቸውና ክንደያ ከገቡ በኋላ ግን ቡድኑ ከባድ የብልጽግና ጥላ እንደሚያጠላበት ፐርሲቭድ የሆነ ጥላ እንደሚያጠላበት ከወዲሁ መገመት ይቻላል። ያ ፐርሲቭድ የሆነ ጥላ ሪል ነው አይደለም ገና ልናየው ነው። ሪል የመሆን እድልም እንዳለው ሳይዘነጋ ማለት ነው። እሱን ሁሉ ታሳቢ ማድረግ ይኖርባቸዋል። እነዚህ ፈተናዎቻቸው ከትግራይ ህዝብ ጋር ባላቸው ኢንተራክሽን በጣም ወሳኝነት ያላቸው ስለሆኑ ነው የማነሳቸው። ኢነዌይ ትግራይ ውስጥ ከዚህ በኋላ ለሚኖረውን ፖለቲካ ከዚህ በኋላ በአብይና ኢሳያስ መካከል ሊኖር በሚችለው ጦርነት አንጻር ትርጉም አላቸው ለማለት ፈልጌ ነው። ኤኒዌይስ ውይይታችንን ለማጠናቀቅ ፕሮፌሰር ጌታቸው ከዚህ በኋላ ባለው በትግራይ በኩል አሁን ህወሓት እያካሄደ ባለው የትግራይን ህይወትና የፖለቲካ እንቅስቃሴ እንዲሁም ሀብት ለመቆጣጠር እያደረገ ካለው ጥረት አንጻር ምን መደረግ እንዳለበት፣ ሁለተኛ ደግሞ ደጋግመን የምናነሳው የትግራይን ፖለቲካዊ ችግር ለመፍታት መቀመጥ ካለባቸው መፍትሄ አንጻር፣ ሶስተኛ ታደሰ ወረደና ተጠያቂነቱን በተመለከተ አብሮም ጨረፍ ያረካት ቅድም ሌሎች ትግራይ ውስጥ ጦርነት ሲካሄድ
ትግራይን እንደ ምድጃ ቆጥረው እነሱ በርቀት መሞቅ የሚችሉ ይመስላቸው የነበሩ ኃይላት ነበሩ። እነሱንም በተመለከተ ሊኖሩ የሚገባቸውን መፍትሄዎች እናንሳና ውይይታችንን እንፈጽማለን። ከተናገርክ በኋላ ታደሰ ወረደ በተመለከተ መስጠት የምፈልገው አስተያየት አለ። ቀጥል። ጥሩ። አቶ ጌታቸው በተመለከተ አሁን ከዚህ የፌዴራል አማካሪነት የምስራቅ አፍሪካ ጉዳዮች አማካሪ ሆነው ከተሾሙ በኋላ የህዝብ ጥያቄዎች ለመጠየቅ እድሉ አጋጥሞኝ ጠይቄያቸው ነበረ እና ከዛ በኋላ ግብረ መልሶቹን ምናምን በተወሰነ መልኩ ለማየት ሞክሬ ነበር እና አሁን እሳቸው የሰጧቸው መልሶች እና በኋላም ራሱ እንደምታውቀው ይምጡና በክብር እንሸኞት አይነት ነገር ጥሪ አድርጎ ነበረ ያው አዲሱ ፕሬዚዳንት ታደሰ ወረደ። ለዛም የሰጡት መልስ ነበረ። ስለዚህ ይህም በሙሉ አጠቃላይ ሳየው የሳይንሳዊ የሆነ ቁጥር ምናምን ማስቀመጥ አስቸጋሪ ነው። ግን ትግራይ ውስጥ ያለው ዳይናሚክስ አሁን አንፎርቹኔት የሆነ ቅድም የጠቀስከው አለ የትኛው ጄኖሳይዳል ኃይል ይሻላል ወደሚል በቃ ማለት ደግሞ ይሄ ደግሞ ያደረገው ደግሞ ራሱ የመቀሌው ኃይል ነው ብዬ ነው ማሰው እኔ ወይም የጽህፈት ቤቱ ኃይል እና ኦልሞስት ሁሉ ነገር ኤክስፕሎር የማድረግ ነገር አለ። ሌላው እዚህ ያላነሳ ነው በዝርዝር ማንሳትም የሚከብደን የጦር መሳሪያ ካሁን በኋላ የኃይል በጦር መሳሪያ ካልሆነ በሐሳብ አያምንም ብለው የወጡ አሉ። ያው መሳሪያ የታጠቁ እና ወሰብሰብ ብሏል። እዚህ ላይ ግን ትልቁ ነገር አሁን ቅድም የሚቋቋመው ፓርቲ በምንም ስም በምንም ይሁን ቢያንስ በተግባር እንዳልከው ፐርሰፕሽን በጣም ፓወርፉል ነው ከሪያሊቲ አንዳንድ ጊዜ እንደዛ ነው። ለዛም ነው ብዙ ጊዜ ያው የሶሻል ሳይንስ ጥናት ትኩረት የሚስበው ፐርሰፕሽን እሱ እንዳለ ሆኖ ግን በሚታይ በሚጨበጥ ነገር ግን ፓርቲው በጣም በላይት ይርስ ርቀት መሆን አለበት ከብልጽግናም ከምንም። ያው እንግዲህ በተግባር እንዴት ነው የሚያደርጉት ያው እያየን እንደገና እንደዚህ አይነት ውይይቶች እናነሳለን ማለት ነው። እሱ ማለት ፈልጋለሁ። ሁለተኛ ደግሞ አሁን የነዛ የመሪዎች ዋጋ ስህተት ስንት ነው ዋጋው ማለት ምን ላይ ነው የሚያቆመው? ስንት ህዝብ ሲያልቅ ነው በቃ ይሄ ስህተት ለነሱን ከስልጣንም ለማራቅ ለፍርድም ለማቅረብ የሚያበቃው የሚለው አይ ቲንክ ሰው መወያየት እዛ ላይ አቋም መውሰድ አለበት ብዬ አስባለሁ። አለበለዚያ አሁን ታደሰ ወረደን አንስታል ያው የራስን ሀሳብ ትሰጣለህ። አንተ ታደሰ ወረደ በጣም ትኩረት መሳብ ያለበት ብዬ ከተናገረው ውስጥ ከአውራምባ ታይምስ ጋር ባደረገው ላይ አስፈሪ ግን በቀላል የተጠቀሰ የሚመስል ዳያስፖራ ያለው ያው አስተዋጽኦ ምናምን ቢኖረውም ግን ዋናው እዚህ ነው ያለው አለ። ይሄ ዝም ብሎ በላይ ላዩን ስታይ ያው ምንም ልክ ነው ልንል እንችላለን። መሬት ያለው ነው ወሳኙ። ግን ከመንግስት መሪ በተለይ ደግሞ በጄኖሳይዳል ጦርነቱ ከዛ በኋላ ተያይዞም ዳያስፖራ ምን እንዳደረገ በደንብ ለሚያቅሰው እያለ ያለው እዚህ ያላችሁትን ያው መቆጣጠር እንችላለን፣ ጸጥ ማድረግ እንችላለን። አብይ አንድ ሁለት ጊዜ የደገመው ጊዜ ነበር። እንዴት ነው የሚይዛቸው ውጭ ያሉትን ይል ነበር ሚዲያ በተመለከተ ሪዮትን ምናምን የመሳሰሉት እና የዛ አቅጣጫ ሊከተል ነው ታደሰ ወረደ እና ህዝቡንም ውጭ ያሉትን አትስሙ ነው እያለ ያለው የሚል ኃይለኛ እና ከፍተኛ ዝም ብሎ የጣለው አልመሰለኝም። ግን በተግባር እናየዋለን። እሱ በተረፈ እኔ መፍትሄ በተመለከተ በተለይ ቅድም አሁን መጪውን ጦርነት ከማስወገድ አሁን ትግራይ ምንም አይነት ጦርነት አይገባትም፣ ዲዘርቭ አታረግም፣ አፎርድ አታረግም። ይሄ ደግሞ ሌላ ቦታ ላለው ሰላማዊ ህዝብም ይመለከታል። ኤርትራ ውስጥም ላለው፣ አፋርም ላለው፣ አማራ ክልልም፣ ኦሮሚያ ሁሉም ይመለከታል።
ስለዚህ በዛ ዙሪያ ጦርነቱን ማስወገድ የምንችለው አቅም የምንችለው ነገር ማድረግ አለብን ብዬ አስባለሁ። ሁለተኛ የልየታ አሁን ቀድም ደጋግመን አንስተናል። ሻዕቢያ ማለት ከጥቂት በጥቅምና በገንዘብ ምናምን ተሳስረው ከተሰማሩት ካድሬዎቻቸው ውጪ እኔ የኤርትራ ለውጥ ፈላጊ ማህበረሰብ ትግራይ እንደ ህዝብ በሌላም በአማራም በአፋርም የአፋር ለምሳሌ ያው በአልጀዚራ መጽሐፍ ብቻ አይደለም በተለያየ መልኩ እንቅስቃሴዎች እያደረጉ ነው። ሻዕቢያ ነው የሁሉም ነገር ጸር ምናምን ብለው ማለት ነው ኢሳያስ አፈወርቂ ነው እና እሱን ማስወገድ ዋና ጉዳይ አድርገው የወሰዱ ብዙ ኃይሎች አሉ። እኔ እዛ ላይ በምን ይወገድ አይወገድ በምን መልኩ ነው የሚወገደው የሚለው ለነሱ ትቼ እዛ ላይ በጣም ክላሪቲ እና አንድነት ያስፈልጋል ብዬ አስባለሁ አክሮስ ዘ ቦርድ። ከዛ በተረፈ ቅድም የቲዲኤ ትንሽ ተነስቷል። ቲዲኤ ላይ አሁን አንዳንድ ሰዎች ምንም ቬሪፋይድ ያልሆነ ምናምን ብለው ሲነጫነጩ ሰምቻለሁ። የጻፍኩት ላይ በደንብ ውስጥ ከነበሩ ነገሩን ከሚያውቁ ለረጅም ዓመታትም አሁን ደግሞ የተደረገው ለውጥ ከሚያውቁ ሰዎች ያረጋገጥኩት ነው። በደብረ ጽዮን በጽህፈት ቤቱ ኃይል ቁጥጥር ስር ውለዋል ቲዲኤ። ይልቅ ለሚያስቡና ይህን ጉዳይ ለሚያውቁ ሰዎች ያስጨነቃቸው ነገር ግን ምንድን ነው? ቲዲኤ እንደዛም በሆነበት ደህና ነገር በመስራት ይቀጥላል እና የምንወስደው እርምጃ የሚወሰደው እርምጃ ቲዲኤን የሚያፈርስ ወይም ደግሞ የሚሰሩ አሁን ትምህርት ቤቶች አሉ፣ የተለያዩ ነገሮች ያን የማይጎዳ መልኩ አድርጎ እንዴት ነው የሚካሄደው? አንዱ የህግ መንገዱ ነው። የህግ መንገዱ እንደሚገፋበት ነው እኔም ያለኝ መረጃ። አለበለዚያ ግን ምንም ክሊር የሆነ በኢፈርት ታይቷል። በነገራችን ላይ አሁን መልሶ ስለ ቲዲኤም ስለምንም እነ ፈትለወርቅ ሚዲያ ላይ ቀርቦ እንዲናገሩ አንጠብቅ። ኢፈርትን ለመቆጣጠር እንዴት እንደሄዱ ባለመቆጣጠራቸው ተጎዳን የሚሉት ምን እንደሆነ ተናግሯል። ስለዚህ እያንዳንዱ ኬዝ ላይ የዚህ ማስረጃ የዚህን አቅርብልኝ ምናምን እያለ ያው የሚሞኘው ከሞኝነት ይውጣ። ሆን ብለው የሚያደርጉት ደግሞ ሆን ብለው ማድረጋቸው አይቀርም። ስለዚህ ቲዲኤ እንደ ነፃ ገለልተኛ ሆኖ እንዲቀጥል ካስፈለገ በህግ መንገድ የአንድ ፓርቲ ከአንድ ፓርቲም የአንድ ክፋይ የአንድ ፋክሽን መሆን የለበትም። ግን ሆኗል። ይሄ ያው ዝም ብሎ እንደቀላል ዝም ብዬ በስሜ ልጽፈው የምችለው ነገር አይደለም። አረጋግጬ የጻፍኩት ነው። ደብረ ጽዮን በዛ ረገድ ክስ ሊቀርብባቸው እንደሚገባ ተነስቷል። ቀደም ሲል አንተም እንደገለጽከው እኔም ያለኝ መረጃ እሱ ነው። ክስ እንደሚቀርብባቸው በዚህ ጉዳይ የህግ ፕሮሰስ እንደሚጀመር ነው የምናውቀው። ግን እንዳልኩት ቅድምም በሌላ በኩል ደግሞ በአንጻሩ እነዚህን ከአስመራ ጋር የሚያደርጓቸውን መዳራቶች ሌሎች ዝም ብለው ያያቸዋል ማለት አይደለም። እሱም በሱም ረገድ ከአዲስ አበባ ላይ የሆነ ክስ ስለማዘጋጀት እየታሰበ እንዳለ ሰማሉ። ግን አብይ አህመድ ሪፈር የማድረግ ፍላጎት የለኝም። እዚህ አደጋው እንዳለ ግን መግለጥ ያስፈልጋል። አደጋው ብቻ ሳይሆን ዝግጅቱ እንዳለ እንደ መረጃ መጥቀስ ያስፈልጋል። ሰው ደብረ ጽዮን በቅርቡ በሚመሰረት የክስ ሂደት ውስጥ ስማቸውን ልታዩ ትችላላችሁ። ግን የብልጽግና ክስን እኔ ከፍትህ ጋር ተስማምቶ የሚያውቅበት ጊዜ ስለሌለ ከቁብ አልቆጥረውም። የሚያሳስበኝ ነገር ግን አለ በጣም ልክ ትላንትና በህወሓት ስም በመላ ኢትዮጵያ ባሉ የትግራይ ተወላጆች ሁሉ የደረሰው በደል እንደገና መልሶ ሊነሳ የሚችልበት እድል ግን በጣም ሰፊ ሆኖ ይታየኛል። ያ በጣም አስጨናቂ ነው። ምክንያቱም ከዚህ ቀደም ጠቅሼዋለሁ፣ ደብረ ጽዮን እና ጀሌዎቹ ችግር የመሳብ አቅማቸው በጣም ትልቅ ነው። አውስትራሊያ ጫካ ውስጥ ያለንም ችግር ይስባል አንቴናቸው። ከዚህ በፊት ተናግሬዋለሁ። ሰው አማዞን ጫካ ውስጥ ያለንም ችግር ይስባል አንቴናቸው። ያን ያህል ማግኔቲክ የሆነ ድንቁርና ነው ያላቸው። ስለዚህ አይ ቲንክ በቃ እውነቱን መጋፈጥ ያስፈልጋል። አሁን ደብረ ጽዮን መቀሌ ሆኖ የሚያደርገው ነገር በአገዛዙ በአብይ አህመድ አገዛዝ ጄኖሳይደል መሆኑ ምክንያት በተቀረ የኢትዮጵያ ክፍል ባሉ 1.5 ሚሊዮን የትግራይ ተወላጆች ላይ የከፋ ውጤት ሊኖረው የሚችል ነው። እያንዳንዱ ቤተሰብ ሊያስብ ይገባዋል። የትኛውንም ውሳኔ ይወስን፣ ግን ይሄ ፋክተር፣ ይሄ እድል፣ ይሄ ችግር መኖሩን እንዲያውቅ ያስፈልጋል። ከዚህ በፊት ያደረጉትን ሲያደርጉ
እንኳን በተቀረው ኢትዮጵያ ለሚኖር ትግራዋይ በመከላከያ ውስጥ ለነበሩ በሺዎች በ10 ሺዎች ለሚቆጠሩ ወታደራዊ መኮንኖች እንኳን ምንም የነገሯቸው ነገር የለም። ያን ያህል ሬክለስ፣ ያን ያህል እኩይ ናቸው ሰዎቹ፣ ያን ያህል ግዴለሽ ናቸው፣ ያን ያህል ናቸው ሰዎቹ። እንደ ድርጅት እንደ ፖለቲካ ስብስብ ወይ ሰንስ እንዳላቸው ሰዎች ማሰብ አሁን ላይ ካልቆመ ምን ሊሆን እንደሚችል አላውቅም። አንዱ የምንናገርበትም ምክንያት እሱ ነው። ይሄን ሁሉ ከግምት ያስገባ ስትራቴጃይዝ ያደረገ ስላይደለ እንቅስቃሴው ማለት አንድ። ሁለተኛ የትግራይ ልማት ማህበርን ጉዳይ በተመለከተ ያው ከዚህ ቀደም ደጋግመን የጠቀስነው የህወሓት በትግራይ ውስጥ ማናቸውም እንቅስቃሴ እቁብ፣ እድር፣ ሃይማኖት ሳይቀር በምንም አይነት ሁኔታ ህወሓት የማይቆጣጠረው ከሆነ መኖር የለበትም ብለው እንደሚያምኑ በተደጋጋሚ ተናግረናል። በተግባርም ታይቷል። ያንን ነው እያደረጉ ያሉት። ከዚህ ቀደም የህወሓት ጽህፈት ቤት በተለይ የዓለም ገብረ ዋህድ አቋም ይሄ እኛ የማንቆጣጠረው ከሆነ ይሄን ያህል ሀብት ያለው ድርጅት ሲፈልግ ይፍረስ ነው እያለ ያለው። ይህንን ሲል ሲፈልግ ትምህርት ቤት መሰራቱ ይቁም፣ ሲፈልግ ልማት መኖሩ ይቁም፣ ሲፈልግ ህዝቡ ይዳፈን፣ በመሀይምነት ይክረም፣ ኦር ሌሎችም በነገራችን ላይ የማረትንም የሌሎችም ጉዳዮች በተመለከተ ሲፈልግ የንጹህ መጠጥ ውሃ አይቅረብለት ምናምን የሚል አቋም ነው። ግን ያው የህወሓት ባለስልጣናት ከዛም ተሻግረው እርዳታ ለትግራይ ህዝብ እየቀረበ ባለበት ወቅት ስርቆሽ ላይ በመሳተፋቸው ምክንያት የትግራይ ህዝብ እርዳታ ተቋርጧል። አክቲቭሊ የህዝቡን ህልውና አደጋ ላይ በመክተት ተግባር ውስጥም ይሰማሩ እንደነበር ተጣርቶ የታወቀ ነገር ነው። ኦፍኮርስ አብዛኛው በአብይ አህመድ አገዛዝ በኩል የተፈጸመ ማጭበርበር እንደሆነ ቢታይም የትግራይ በህወሓት ውስጥ የነበሩ ሰዎች በመዋቅር ውስጥ የነበሩ ሰዎች እንደተሳተፉበት የተዘገበ ነገር ስለሆነ ማለት ነው። ስለዚህ በብዙ መልኩ የድርጊታቸውም አላያንሶቻቸውም የትግራይ ህዝብ የህልውና ፈተና ያረጋቸዋል። ይሄ የትግራይ ህዝብ የውስጥ የህልውና ፈተና ያረጋቸዋል፣ የውስጥ የህልውና አደጋ ያረጋቸዋል። they should be treated as such። ከዛ በመለስ ያለ የህወሓት ግምገማ በእኔ አስተያየት ስሁት ነው የሚል ነው ያለኝ መረዳት። መጨረሻ ላይ ታደሰን በተመለከተ አነሳለሁ ብያለሁ። ታደሰ አሁንም ይሄ አሁን ባለፈው የኦኤምዲ ላይ ስትዘግበው የታደሰ ወረደ ከሻዕቢያ ጋር ያለውን ግንኙነት እንደማያውቀው ነው አይደል ያገኘው መረጃ። እኔ በጣም እጠራጠረዋለሁ። እሱን አያውቀውም ብዬ አልገምትም። አላውቀውም የሚል አንዱ የታደሰ መጫወቻ ነው። አያውቀውም ብዬ አልገምትም። ባያውቀውም ከተጠያቂነት ይድናል ብዬ አላምንም። አሁን በትግራይ እየተከናወኑ ያሉት ነገሮች በታደሰ ወረደ ፓሲቭ ወይም አክቲቭ ተሳትፎ እየተደረጉ ነው። ዝም የሚለውም ሆን ብሎ ነው፣ የሚሳተፈውም በግብ። ስለዚህ ሳያውቀው ለተደረገውም ተጠያቂ ነው። አውቆት እየተደረገ ነው ብዬ ነው ማምነው። አውቆት ለሚደረገውም በጣም ትልቅ ተጠያቂነት አለበት። ከዚህ በፊት አንስቼዋለሁ። ከዚህ በኋላ ትግራይ ውስጥ ሌላ የጄኖሳይድ ዙር መጥቶ ሌሎች እንደገና ሌላ የጄኖሳይድ ዙር በትግራይ ላይ ሲፈጸም የመጀመሪያው ቁጥር 1 ተጠያቂ ታደሰ ወረደ። ያንን የህወሓት ጽህፈት ቤት ውስጥ ያለውን ኃይል ኢምፓወር ያደረገው፣ ከገባበት ጉድጓድ ያስወጣው፣ መንግስትን ፓራላይዝ ያደረገው፣ የትግራይ ህዝብ ተሰባስቦ አንድ የፖለቲካ ሂደት ውስጥ እንዳይሳተፍ ያደረገው፣ በቀጥታም በተዘዋዋሪ ሰራዊቱ ኮንስትራክቲቭ የሆነ ሚና እንዲጫወት ሌሎች ሀገሮች ላይ እንደተመለከተ ቱርክ ውስጥ ሰራዊት ዲሞክራሲ እንዲመሰረት ትልቅ አስተዋጽኦ አድርጓል። ሌሎች ምሳሌዎችን መጥቀስ እንችላለን። ያን አይነት ሚና እንዳይጫወት የሆነው በታደሰ ወረደ አምቢሽን ምክንያት። አሁንም በትግራይ ውስጥ እየሆነ ላለውም ሆነ ከዚህ በኋላ ለሚደርሰው ታደሰ ወረደ ቁጥር 1 ተጠያቂ ነው። እንኳን አሁን ፕሬዚደንት ሆኖ ትላንት ምክትል ፕሬዚደንት በነበረበትም ወቅት ቁጥር 1 ተጠያቂ ነው። ልብ በሉ፣ ቁጥር 1 ተጠያቂ ነው ማለት ቁጥር 2 3 4 5 አለ ማለት ነው። ብቸኛ ተጠያቂው ታደሰ ነው እያልኩ አይደለም። ይሄ ግልጽ ነው። ቁጥር 1 ተጠያቂ ግን እሱ ነው። አሁን ደግሞ የትግራይ ቁጥር 1 ሰው እሱ ነው፣ ፕሬዚደንቱ እሱ ስለሆነ በትግራይ ውስጥ የሚከተለው የሚወሰን የሚደረግና የማይደረግ የሚፈጸምና የማይፈጸም ነገር ቁጥር 1 ተጠያቂ እሱ ነው። ቀለም እንዲለዋወጥ እንዲያጭበረብር ዝም ሆን ብዬ ነው ይሄንን ቃል የምጠቀመው። ታደሰ ወረደ እያጭበረበረ ነው። ይሄንን ልንፈቅድ አይገባም። ዝምታውም አለማድረጉም ወንጀል እንደሆነ፣ ኮሚሽን ባይ ኦሚሽን ወንጀል እንደሆነ እንዲያውቅ ያስፈልጋል። አንድ መጨረሻ 2 የጠቀስካቸው ቅድም አንዱ የጠቀስከው ምንድን ነው? ዳያስፖራው አይደለም ወይም ምናምን እዚህ ያለው ህዝብ ነው ዋናው ሲል ችግር አመልካች ነው እንዳልከው።
በተጨማሪ እዛ ቃለ ምልልስ ላይ እኔ የጠቀስኩትና ብዙ ሰዎች ሲነጋገሩበት ያላስተዋልኩት ነገር የፖለቲካው ዲሞክራታይዝ መደረግን እንደ ችግር ይጠቅሰዋል። ሰሚ እንዳይኖር ያደርጋል ብሎ ሁሉም ሰው አስተያየት ያለው መሆኑን እንደ ችግር ይጠቅሰዋል እዛ ቃለ ምልልስ ላይ። በነገራችን የቃለ ምልልሱ ወደ 11ኛ ደቂቃ ገደማ ሄዳችሁ ማየት ትችላላችሁ። ይሄ እስካሁን ከታደሰ ያደረገው ከነበረው ድርጊት አንጻር እጅግ አደገኛ ንግግር ነው። በቀደመው ፕሮግራማችን አነሳዋለሁ ብዬ ነበረ። አብይ አህመድን ይመስላል ልክ እዚህ ያለው ነው ዋናው ነገር ሲባል የዳያስፖራውን ሚና የማጣጣል ሂደት ተደርጎ ሊወሰድ መቻሉ ትክክል እንደሆነ ሁሉ ፖለቲካው ዲሞክራታይዝ መደረጉ ችግር ነው ማለቱም በአደጋነት መታየት አለበት። because አብይ አህመድን ይሸጣል። ተመልከተኝ። ኢትዮጵያ ውስጥ አሁን ፖለቲከኛ ያልሆነ ቄስ፣ ፖለቲከኛ ያልሆነ ሼኪ፣ ፖለቲከኛ ያልሆነ ተማሪ፣ ፖለቲከኛ ያልሆነ አርሶ አደር፣ ፖለቲከኛ ያልሆነ ሾፌር ማግኘት ይቻላል እንዴ? ሁሉ ተንታኝ እኮ ነው። ግን የሚተነትነው አንዱ ከዚህ ይነሳና እዛ ይደርሳል፣ አንዱ ከዚህ ይነሳና እዛ ይደርሳል፣ አንዱ ከዚህ ይነሳና እዛ ይደርሳል። ያው የኖረው የአብይ አህመድ ድንቁርና እንደተጠበቀ ሆኖ እና ህዝብ በተለያዩ ፖለቲካዊ ጉዳዮች ሲወያይ የተለያየ አስተሳሰብ ያለው መሆኑ ነው የሚገርመው። እዚህ ጋር ይገርመዋል። በቃ ትንተናው ከሆነ ቦታ ተነስቶ የሆነ ቦታ መድረሱ ይገርመዋል። 100 ምናምን ሚሊዮን ህዝብ የሚኖርበት አገር ከሆነ ቦታ ተነስቶ የሆነ ቦታ የሚደርስ የተለያየ አስፓይሬሽን የተለያየ ትንተና መቅረቡን በጣም አስገራሚ ፋክት አድርጎ ይጠቅሰዋል። አንድ በኢትዮጵያ ውስጥ ያሉ የህብረተሰብ ክፍሎች ፖለቲካዊ አስተያየት ያላቸው መሆኑን እንደ ችግር ይመለከታል። አብይ አህመድ ሲያደርገው ነውር የሆነ ጉዳይ ታደሰ ወረደ ሲያደርገው ትክክል ሊሆን የሚችልበት እድል የለም። አንድ አብይ አህመድ ያንን ሲያደርግ ምክንያቱ የተነሳበት አስተሳሰብ ይታወቃል። ታደሰ ከዚህ ቀደም ከፈጸማቸው ተግባራት አንጻርም ስንመለከት ደግሞ ይሄ የአደጋ አመልካች አስተያየት ነው። ለዚህ ነው ደጋግሜ እያነሳሁት ያለሁት ከቀደመ ተግባሩ ጋር ይሰምራል። ሁላችንም እስካሁን የተነጋገርንባቸው የሻዕቢያን ፋክተር አንስተናል። አሁን ከፕሮፌሰር ጌታቸው ጋር በትግራይ ውስጥ የደብረጽዮን ህወሓት ከሻዕቢያ ጋር እያካሄደው ስላለው ድሬ አንስተናል። ቀጥሎ በትግራይ ውስጥ ያለውን ፖለቲካዊና ሌላውን የሀብት ለመቆጣጠር እየሄደ ያለበትን መንገድ አንስተናል። ቀጥሎ አብይ አህመድ ለጦርነት እያደረገ ያለውን ዝግጅትና እንደ አብን ባሉ ኦግዚለሪ ምላሶቹ በኩል እየሰጠ ያለውን መግለጫ አንስተናል። ቀጣናው የሆነውን አንድምታ ጠቅሰናል። ይሄ እጅግ አውዳሚ የሆነ ጦርነት ሌላ እልቂት በትግራይም ሆነ በሌላው የኢትዮጵያ ህብረተሰብ ላይ እንዲህ ከማስከተሉ በፊት ሰንስብል የሆነ የፖለቲካ እንቅስቃሴ ማድረግ ያስፈልጋል የሚለው መልእክት ነው ማሻገር የምፈልገው። በጣም ነው የማመሰግነው ጌታቸው። እንግዲህ ቤታችንን እንቀጥላለን። የዛሬው ግን በዚህ ቢበቃስ? ይበቃናል። እንደተባለው እዚህ ጀምረናል። ቀጥሉበት። በየቤቱ በየሚዲያው በየአደባባዩ ተወያዩበት። እንግዲህ ስለ ንጹሃን ሲባል ማጋለጥ እና ማስቆም የሚቻለውን ነገር ሁሉ ማድረግ ነው። አመሰግናለሁ ቴዲ። ዜናም የተከታተሉን ሁሉ እኔም አመሰግናለሁ። ላይክ ሳታደርጉ አትሂዱ። ዜናንም እኔም አመሰግናለሁ። ሰብስክራይብ ማድረግ ላይክ ማድረግ አትርሱ። ርዕዮትን ደግፉ። አብራችሁን ስላላችሁ እናመሰግናለን። ደህና ሁኑ። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምፅ።